ከነገድ ከቋንቋ ዋሽቶ አዲስ ሰው ክሬት ካደረገ በኋላ በእሱ በኩል ወደ አብ እንገባ ድፍረት የሆነ ኢየሱስ ስሙ ይባረክ። አሜን። እግዚአብሔር ግሬተስት ታርጌት በእናንተ ህይወት ውስጥ የልጁን መልክ ማለት ነው መሳል። ስለዚህ if you need a unity in your church ስማችሁን ሳይሆን ስሙን አስታጆ ኢንቴንሽን የልባችሁ ዲዛይን መጸለያ መቃተታችሁ ማምለካችሁ ብቻ ከሆነ እግዚአብሔር ያለመለማችሁ ለብዙዎች ምልክት እንድትሆኑ ያደርጋችኋል። ዝምታ መስበር መንፈስ ቅዱስ በትውልድ መካከል አዲስ ነገር ሊያመጣ እንደወደደ አምናለሁ፣ አስባለሁ። መንፈስ ቅዱስ በልቤ ውስጥ ስላስቀመጠ ለዛ ሀሳብ ትውልድን ለማዘጋጀት የሚረዳ ቢብሊካል ፕሪንሲፕልን ከመጽሐፍ ቅዱስ የመጨረሻው የመጽሐፍ ክፍል ሚክያስ መጽሐፍ ላይ ያለ ሀሳብን በመንተራስ የተወሰኑ ሀሳቦችን ላካፍላቸው እወዳለሁ። ላስት ዊክ በነበረን ጊዜ was wonderful። ምን እንዳስተማርኩም አላውቀውም። I was submitted for the presence of the Holy Spirit። በዛ ጊዜ ለነበረው መንፈስ ሳሚት አድርጌ ብለስ እንደሆነ አምናለሁ። ከዛ ከወጣው በኋላ ለኔ ብዙ ነገር ሆኖልኛል። ጌታ ይባርክ። የተካፈልነው መንፈስ እና እንደውም ሚደንቅ ኤክስፒሪየንሶችን አድርገን ይሄ ለእናንተም እንደሆነ ተስፋ የማካፍላችሁ ሀሳብ በእርስ ደረጃ ምንድነው? የእግዚአብሔርን ዝምታ መስበር። እግዚአብሔር ዝም ይላል እና ዝምታውን ለመስበር የሚያስፈልጉ መሰረታዊ የሆኑ ነገሮችን እናያለን። ይህን ሀሳብ ሳካፍላችሁ ምንድነው መጽሐፍ ቅዱስን እንደምታውቁ ከሚክያስ መጽሐፍ በኋላ ከነቢዩ ሚክያስ በኋላ ነቢይ የተነሳ አንድ ነቢይ ነው፣ ዮሐንስ መጥምቁ ዮሐንስ እና በመጽሐፍ ቅዱስ የሚያጥኑ ሰዎች ከሚክያስ አንስቶ እስከ ኒው ቴስታመንት የመጀመሪያው ነቢይ ዮሐንስ ድረስ 400 የዝምታ ዘመን ይባላል። እና እግዚአብሔር 400 ዘመን ለምንድነው ዝም ያላቸው? ዝም ከማለቱ በፊት ዝምታውን ያመጡ ነገሮች ምንድን ነበሩ? እና ያንን ምስጢር በመጨረሻው መጽሐፍ ላይ እናገኘዋለን። እነዛ የነበሩ ትውልዶች የእግዚአብሔርን ዝምታ እግዚአብሔር በጣም የሚያስደንቅ አንድ ቃል አለ። ምዕራፍ 1 ቁጥር 10 ላይ የሚያስደነግጥ ቃል አለ እና አንዳንድ ጊዜ በዚህ ዘመን እግዚአብሔር እንደዛ የሚል ይመስለኛል። አንዳንድ ቦታ ላይ የሚክያስ መጽሐፍ የመጨረሻው የኦልድ ቴስታመንት መጽሐፍ ነው። ቁጥር 10 ምዕራፍ 1 ቁጥር 10 ምንድን ነው የሚለው? በመሠዊያዬ ላይ እሳትን በከንቱ እንዳታቀጣጥሉ በእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ በእናንተ ደስ አይለኝም፣ ቁርባንም ከእጃችሁ አልቀበልም ይላል የሠራዊት ጌታ እግዚአብሔር ይላል። እና እግዚአብሔር በዛ ዘመን የመቅደሱ ስርዓት መስዋዕት ያቀርባሉ፣ ካህናቶች አሉ፣ አክቲቪቲዎች አሉ። ግን እግዚአብሔር ምን አለ? በእናንተ ደስ አይለኝም። እና የእግዚአብሔር ምኞት ምንድን ነበር? መቅደስ የሚዘጋልኝ ሰው ባገኝ። በቃ አልተደሰትኩም። አንዳንድ ጊዜ እግዚአብሔርን እንደ እግዚአብሔር ቃል በምናደርገው ነገር ነው የምናስደስተው። ጌታ ይባላል አይደል? የእግዚአብሔር ደስታ በቃሉ ላይ ነው አይደል? የእግዚአብሔር ደስታ በምኑ ላይ ነው? በቃሉ ላይ ነው። እና የእግዚአብሔር ቃል ደግሞ the full manifestation ኢየሱስ ሆኖ ተገልጧል አይደል? በእርሱ ደስ የሚለኝ እሱ ነው። እሱ ምን ስሙት። የእግዚአብሔርን ቃል በምናጠናበት ጊዜ ቃሉ ክርስቶስን ማኒፌስት የማያደርግልን ከሆነ ልንሸወድ እንችላለን። we have to be careful። ለዛ ነው ኢየሱስ ትዝ የሚላችሁ ከሆነ የኦልድ ቴስታመንት የሕጉ ትምህርት ነቢያቶች ሁሉ ስለማን ይናገራል? ስለ ኢየሱስ ነው።
አሁን የብሉይ ኪዳን መጽሐፍ ማለት የዕብራውያን መጽሐፍ አብረን ስላጠና በተወሰነ ነገር ያየናቸው ነገሮች አሉ አይደል? ጥላ የነበሩ የኦልድ ቴስታመንት የሕጉ ስርዓቶች መስዋዕቶቹ ምናምን ወዴት ነው ፎከስ የሚያደርገው? ኢየሱስ ጋር እግዚአብሔር የሚደሰተው በልጁ ነው እና በእናንተ ውስጥ ልጁን ባየ ጊዜ ይደሰታል። ጌታ ይባላል። ሃሌሉያ። የእግዚአብሔር ግሬተስት ታርጌት በእናንተ ህይወት ውስጥ የልጁን መልክ ማለት ነው መሳል። በአንቺ ህይወት ውስጥ ኢየሱስ ሲታይ የእግዚአብሔር ደስታ ፍጹም ይሆናል። የእግዚአብሔር ደስታ ደግሞ መጽሐፍ ቅዱስ አንድ የሚያስተምረን ነገር አለ። የህዝቡ ምናቸው ነው? ኃይላቸው ነው ይላል። የእግዚአብሔር ደስታ ለህዝቡ ምንድነው? ኃይል ነው። አንዳንድ ጊዜ መጽሐፍ ቅዱስን ቃሉን ብዙ ጊዜ ልናወራው እንችላለን። ጳውሎስ በጣም የሚያስደንቀኝ ያገላልጣል። እኛ በጥበብ አልመጣንም፣ በንግግር አልመጣንም፣ መንፈስንና ኃይልን በመግለጥ እንጂ። ስለዚህ እግዚአብሔር በቃል ውስጥ የሚፈልገው ነገር የቃሉን መንፈስ ወይም የቃሉን መልክ እሱ ልጁን ኢየሱስ ክርስቶስን መግለጥ ነው። ጌታ ይባላል። ሃሌሉያ። ምክንያቱም ክርስቶስ በእናንተ ውስጥ ተሰውሮ ነው የሚኖረው አሁን አይደል? ስለዚህ ደግሞ if you renew your mind የእናንተ አእምሮ በታደሰ ቁጥር ያ በእናንተ ውስጥ ተሰውሮ ያለው ክርስቶስ ማኒፌስት እያደረገ ይሄድና ቅድም እንደዘመርነው ይህንን ጌታ የምንበለው ላሳየው እንላለን። ጌታ ይባላል። እግዚአብሔር ማሳየት የሚፈልግ ሰው ኢየሱስን በሕይወቱ ማኒፌስት ማድረግ ነው። እሱ በተገለጠ ጊዜ ሰዎች እግዚአብሔርን ያያሉ። ሰዎች እግዚአብሔርን ምሕረት ያያሉ። ሰዎች እግዚአብሔርን ቸርነት ያያሉ። ሰዎች እግዚአብሔርን ርኅራኄ ያያሉ። ኢየሱስ የእግዚአብሔር የምሕረቱ መገለጫ፣ ኢየሱስ የእግዚአብሔር የቸርነቱ መገለጫ። አንድስ እንኳን አብን አይቶት አያውቅም። አንድያ ልጁ መጥቶ ምናምን የሚለው ተረከው ነው የሚለው። ስለዚህ እግዚአብሔር በአክቲቪቲዎች ሳይሆን የሚደሰተው በልጁ ነው የሚደሰተው። እግዚአብሔር በመስዋዕት ብዛት ሳይሆን እንደ ቃሉ በሆነ ስርዓት የሚቀርብን መስዋዕት ነው እግዚአብሔር ደስ የሚሰኘው። ስለዚህ እነዚህ ሰዎች በዚህ መጽሐፍ ውስጥ የምናያቸው ሰዎች አክቲቪቲ አላቸው፣ መስዋዕት ያቀርባሉ። ግን እግዚአብሔር በመስዋዕታቸው ምን አለ? አልተደሰተም። ለምን? ምክንያቱም እግዚአብሔር መስዋዕት ሊያቀርቡበት የሚገባ የሕጉ ስርዓት አስቀምጦላቸው ነበር አይደል? ዕውር መስዋዕት መቅረብ የለበትም። አንዳች እንከን ያለበት እንስሳ ወደ መስዋዕት ስርዓት ውስጥ መግባት የለበትም። እነዚህ ሰዎች ግን ፕሮቫይድ የሚያቀርቡት ወደ መስዋዕት የሚያቀርቡት ዕውር የሆነውን አንካሳ የሆነውን መስዋዕት ምን ያደርጋሉ? ያቀርባሉ። እነሱ ማቅረባቸውን ነው ያለ አይደል? ከዚህ በፊት ከእናንተ ጋር ቃል ሸራብያ ቃል በዳዊት ዘመን ዳዊት ሲነግስ አንድ በጣም ትልቅ የሆነ ዲዛይር ውስጡ ተፈጠረ። በሳኦል ዘመን የእግዚአብሔርን ታቦት አልፈለግናትምና እንፈልጋት የሚል አጀንዳ ይዞ መጣ ዳዊት። ከዛ አለቆቹን ሁሉ ሰበሰበና አማከራቸው እና ደስ ተሰኙ። ይህ በጣም ደስ የሚያሰኝ ሀሳብ። የእግዚአብሔር ታቦት ማለት የክብሩ መገለጫ ነው። የእግዚአብሔር ታቦት ማለት እግዚአብሔር በሕዝቡ መካከል ሆኖ የሚናገርበት ምስጢር ነው። ብዙ ነገሮች አሉት በዛ ውስጥ። ስለዚህ ይህን መፈለግ በጣም ደስ የሚያሰኝ ነው። ምን የመሰለ ንጉሥ አገኘን ብለው ሁሉም ተሰብስበው የእግዚአብሔርን ታቦት ከምርኮ ሰፈር ሊያመጧት ሄዱ አይደል? ያው ታሪኩን ታውቁታላችሁ ብዬ ነው ማለት። እግዚአብሔር ታቦት ተማርካ ሂዳ ነበረች። ስለዚህ ሂደው ሲያመጡት የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጭነው ይዘውት መጡ ይላል። በጣም ፊግራቲቭ የሆነ መጽሐፉ ስታነቡት በሙሉ ኃይላቸው ይዘምሩ ነበር ይላል። አምልኮ የቀለጠ ነበር። ታቦቱን ይዘውት ሲመጡ በአዲስ ሰረገላ ላይ ጭነው ታቦቱን ይዘውት እየመጡ ሂዱና አልብ በጣም ደስ የሚያሰኝ ወርሺፕ ስታይል ነው የምትመለከቱት። ህዝቡ በሙሉ ኃይሉ ነው የሚዘምረው። ከዛ የናኮር አውድማ አካባቢ በደረሰች ጊዜ ታች ሰረገላ ተጫነችው። የእግዚአብሔር ታቦት ልትወድቅ ስትል ኦዛ የሚባል ሰው ለመደገፍ ምን አለ ነው ሞከረ ይላል። አሁን እግዚአብሔር ታቦት እየወደቀ መደገፍ ምን ያስከሰራል? ይህ እግዚአብሔር ምንድን ነው የምትሉት አይደል? ሂዝ ኢንቴንሽን እንዳይወድቅ ምን ማለት ነው? መደገፍ።
እግዚአብሔር ግን አለመደሰቱን በዖዛ ስብራት ገለጠ ይላል። ያ አምልኮ፣ ያ የደራ አምልኮ በሙሉ ኃይላቸው የጨፈሩ እግዚአብሔርን ታቦት ይዘውበት የሚመጡትን ነገር እግዚአብሔር ደስ አላሰኘም። ለምን? እግዚአብሔር መፈለግ ጥሩ ነው። በሙሉ ኃይል ለእግዚአብሔር እየዘመሩ መኖር ጥሩ ነው። ለምን እግዚአብሔር ዖዛን ሰበረ? እንዲህ ቦታ አለ እና ቀጣይ ያለው ምዕራፍ ነው የሚያው እግዚአብሔርን ይላል እንደ ቃሉና እንደ ሥርዓቱ አልፈለጉትምና ይላል እግዚአብሔር በዖዛ ስብራት አለመደሰቱን ገለጠ ይላል። ምን ማለት ነው? ምክንያቱም እግዚአብሔር ታቦቱ እንዴት ባለ መልኩ መሸከም እንዳለበት በሕጉ መጽሐፍ አስቀምጦ ነበር አይደል? የሚሸከሙ ሌዋውያን ናቸው። 4 ሰዎች በመሎጊያ ይሸከሙታል። ስለዚህ ታቦቱ ከመምጣቱ በፊት ያለ የቅድስና ሥርዓት አለ አይደለም እንዴ? ዘሌዋውያን መጽሐፌን በብዛት ያስተምራል። እንዴት መዘጋጀት እንዳለባቸው ይናገራል። እነዚህ ሰዎች ግን በሰረገላ ላይ ጭነው ይዘው የመጡ ንጉሥ ዳዊትም አብሮ በዚህ ተባባሪ ነው። ከየት ነው ያዩት? ከየት አገኙት? በአዲስ ሰረገላ መጫ ከመጽሐፉ ላይ የለም። በዘሌዋውያን መጽሐፍ ስንፈልግ አናገኘውም። ከየት ነው ያገኙት? ያገኙት ከፍልስጤማውያን። የእግዚአብሔር ታቦት በዳጎን ሰፈር ውስጥ አስቀምጠውት በነበረ ጊዜ የሰራውን ታምራት ታውቃላችኋል። ዳጎን ገለባብጦታል አይደል? ወለይ ዘምራና ዳጎን የገለባበጠ ነው አይደል? ዝማሬ አሉ እንደ አንተ ዝማሬዎች። ከዛ የተነሳ በጣም ፈርተው ደንግጠው በሰረገላ ላይ ጭነው እግዚአብሔርን ታቦት ላኩት። ስለዚህ የእግዚአብሔር ሕዝብ የዳዊት የእስራኤል ሕዝብ ከፍልስጤማውያን ባየው ሲስተም የእግዚአብሔርን ታቦት በሰረገላ ጭነው መምጣት ፈለጉ። ስለዚህ እግዚአብሔር በጣም አምላክ ነው ማለት ሂዝ ቬሪ ራይቸስ ጋድ ነው። እግዚአብሔር ፍቅር ማለት ይሁን በጣም ጋዝ ነው። እዚህ መጽሐፍ ላይ አሁን እናወራለን በሰፊው። ግን እግዚአብሔር ዳዊት ከዛ በኋላ የእግዚአብሔር ታቦት በዛ እንዲቆም አደረገው። የምታውቁት ታሪክ ነው። በአቢናዳብ ቤት እንዴት እንደተባረከ ምናምን እናውቃለን። የእግዚአብሔር ታቦት ፕሬዘንስ ብሌሲንግ አለ አይደል? ከዛ ዳዊት መጽሐፍን ካጠኑ በኋላ ግን በሕጉ ሥርዓት ሌዋውያንን አዘጋጅቶ የቅድስና ሥርዓቶችን ሁሉ አከናውነው የእግዚአብሔርን ታቦት ይዞ ሲመለስ እናያለን። ጌታ ይባላል። ስለዚህ ከነዚህ የመጽሐፍ ቅዱስ ሐሳቦች የምንማረው ምንድን ነው? እግዚአብሔርን መፈለግ ጥሩ ነው፣ ግን እግዚአብሔርን እንደ ቃሉ መፈለግ ነው ለእግዚአብሔር ደስ የሚያሰኘው። አሜን። ስለዚህ you have to always concern ሊኖራችሁ ይገባል። የእግዚአብሔርን ቃል የምትናፍቁ ሰዎች መሆን አለባችሁ። የእግዚአብሔር ቃል ዕውርነትን የሚፈውስ አቅም አለው አይደል? ዘቁጭ በላይ የጸለይን እግዚአብሔር ወይ አለ አንተ እኮ በሰባቱ መቅረዞች መካከል የምትመላለስ አሁን በዚህ ቤተ ክርስቲያን ውስጥ ስትመላለስ በየትኛው ማንነትህ ነው ማኒፌስት የምታደርገው ራስህን? ምክንያቱም ራዕይ መጽሐፍ ላይ 7ቱ ቤተ ክርስቲያናትን ስናጠና ኢየሱስ በተለያየ ዳይሜንሽን ላይ የተገለጠው አይደል? ለኤፌሶን ቤተ ክርስቲያን ሄዳችሁ ስታዩ የሆነ ማንነቱ ነው። መግቢያዎችን ስትመለከቷችሁ የክርስቶስ ለየት ያሉ መገለጦችን ታያላችሁ። ስለዚህ ለዚህ ቤተ ክርስቲያን እግዚአብሔር አሁን በዚህ ሲመላለስ የትኛውን አይዴንቲቲ ነው ክራይስት ማኒፌስት ማድረግ የፈለገው? ምክንያቱም እሱ ብዙ ነው አይደል? እግዚአብሔር ከመታወቅ ያለፈ በሲቹዌሽናችን ውስጥ እግዚአብሔር የመገለጡ ሰዓት ሲመጣ እግዚአብሔር ፍቅሩ ነው ይገለጣል። እግዚአብሔር አባቱ ነው ይገለጣል። እግዚአብሔር ደግሞ እሳት ነው ይገለጣል አይደል? የሚባላ እሳት ነው ይላል መጽሐፍ። አትዘብቱ እግዚአብሔር ምን የሚባላ እሳት ነው ይላል። ስለዚህ ለዚህ አሁን ላለንበት ትውልድ መካከል እግዚአብሔር አይኑ ሲመለከት እንዴት ነው የሚያየው? አምልኮች ይኖሩ ናቸው። ብዙ የአምልኮ ስርዓቶች እናያለን። ግን እነዛ ሁሉ ለእግዚአብሔር ቃል ነው ወይ የሚደረጉት? ብዙ ካህናቶች አሉ። ግን ካህናቶቹ እንደ እግዚአብሔር ቃል ነው ወይ የሚያገለግሉት? አይደል? የኒው ቴስታመንት መቼስ ካህናት ነን አይደል? ጌታ ይባላል። ሁላችን በቅድስተ ቅዱሳን ውስጥ የመግባትን ድፍረት ያገኘንበት የናዝሬቱ ኢየሱስ ስሙ ይባላል። ሃሌሉያ አይደል? ከነገድ ከቋንቋ ዋሽቶ
አዲስ ሰው ክሬት ካደረገ በኋላ በእሱ በኩል ወደ አብ እንድንገባ ድፍረት የሆነ ኢየሱስ ስሙ ይባላል። አሜን ሃሌሉያ። ስለዚህ ወይ ፕሪንሲፕልስ አለ እዛ ጋር ቁጭ ብዬ ይሄንን ስላይና ምንድነው ግን የእነዚህ ሰዎች ኢንቴንሽን ነበርና ከዛ እዛ ጋር ዘፍጥረት ሁሉም መልካም እንደሆነ እግዚአብሔር አየ ከፈጠረ በኋላ እነዚህ እንደዚህ ቆጠርኳቸውና 12 ሆኑ። እነዚህ ምናልባት 12 ሐዋርያ ይሆኑ ብዬ አሰብኩ እንትኖቹ እና ከመሃል ያለውን ጄምስን አየሁትና ጄምስ ባላንስ የሚያደርግ ሐዋርያ ሆኖ ደግሞ አገኘሁት። እምነትን ጸጋና ምን ስራ ምን የሚያደርግ ኮምባይን የሚያደርግ ሐዋርያ እና ቁጭ ብዬ ያየ ምንድነው ግን እነዚህ ሰዎች ይሄን ሲለጥፉት አሁን የዚህ ቸርች ሰዎች ምን ታይቷቸው ምንድነው ሪፍሌክት ማድረግ የፈለጉት አያልኩ አስብ ነበር እና ተሳስቼ ከሆነ ታረሙኛላችሁ የምታውቁት እኔ ራሴ ያየሁት እዛ ጋር 12 ታየው ምናምን አየሁ ዮሐንስ ዘፍጥረትን አየሁ ምናምን እና ሁሌ የእግዚአብሔር ሰው በእውቀትና በመረዳት ነው የሚመላለሰው ማለት ፌዝ ብላይንድ ነገር አይደለም። ገባችኋል? እምነት ዕውር አይደለም። እምነት በእግዚአብሔር ቃል ላይ የተመሰረተ ነው። በእግዚአብሔር መገለጥ ላይ የተመሰረተ እውነተኛው እምነት ነው ማለት ሰዎች ዕውር እምነት አላቸው፣ ግን እግዚአብሔር የሚፈልገው ነገር በእውቀት ላይ የተመሰረተ በመረዳት ላይ የተመሰረተ እምነት እንዲኖራቸው። ምክንያቱም እምነት ከምንድን ነው የሚለው መስማትን በእግዚአብሔር ቃል ላይ የተመሰረተ እምነት እንዲኖረን ነው እግዚአብሔር የሚፈልገው። ስለዚህ የምናደርጋቸው ማናቸውም አክቲቪቲዎች በእግዚአብሔር ቃል ሳፖርት ያስፈልጋቸዋል። የእግዚአብሔር ቃል ኤቪደንስ አላቸው። የማደርገው ነገር ሰዎች ስላደረጉት አይደለም፣ ሰዎች ሲያደርጉት ስለነበረ አይደለም። የእግዚአብሔር ቃል የማደርገውን ነገር ይደግፈዋል ወይ ነው። ምክንያቱም ሁሉም ያልፋል። በመጨረሻው ጊዜ ለእናንተ ምስክር የሚሆንላችሁ እግዚአብሔር ቃል ነው። ሃሌሉያ አለ። ድልም የነሳነው እኮ በምስክር ቃል አለ። በምስክርነታቸው በየትኛው ይመስላችኋል? በልጁ እኮ አለ። ይህ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ የሰው ብርሃን ነው አለ፣ ሕይወትም ነው። ያ ቃል ኢንካርኔት አድርጎ በእኛ ምን አለ ዶይል አደረገ፣ አደረ አለ፣ ተበናከለ አድርጓል እኮ እግዚአብሔር እኮ ከእኛ ጋር ነው። ጌታ ይባላል። ሃሌሉያ። ስለዚህ በዚህ መጽሐፍ ውስጥ የምናየው ነገር እነዚህ ሰዎች ሂስቶሪካል ባክግራውንድ እንዲኖራቸው የሚክያስ መጽሐፍ ላይ ያሉ ሰዎች ከምርኮ የመጡ ሰዎች እና በዛ የነበሩ ጥቂት ሰዎች ናቸው ይኖሩ ነበር እና በምርኮ ምድር ያው ታውቃላችሁ እስራኤላውያን ድሮ እግዚአብሔር ወርሽፕ የሚያደርጉት በኢየሩሳሌም ማለት በኢየሩሳሌም ነው ወርሽፕ የሚያደርጉት። ግን እግዚአብሔር በብዙ ጊዜ በነቢያቱ በእግዚአብሔር ቃል ከጥፋታቸው እንዲመለሱ ቢመክራቸው አልሰማ ብለው ዕብራውያን መጽሐፍ እንደሚነግረን አይደል አባት ልጁን ምን ያደርጋል? ይገስጻል አይደል? ይቀጣል አይደል? ለምን? የመለኮቱ ባህሪ ተካፋዮች እንድትሆኑ ነው የሚለው። በቃ እግዚአብሔር ዲዛይን ያደረገው የህይወት ስታንዳርድና ዓላማ ሪሼፕ ያደረገን ሲፈልግ እግዚአብሔር የቅጣት የሚባል ወይም ምን የሚባል ቅጣት ሲባል እንትን መጥፎ ማለት ዲሲፕሊን ዲሳይፕልሺፕ ከሚለው አይደል? ዲሲፕሊን ማለት ለክርስቶስ ሐሳብ ወይም ደግሞ ለእግዚአብሔር ሐሳብ ለመኖር እንድንችል ሪሼፕ የሚያደርገን አይደል? እንደዛ አይነት ነው። አሁን ታቦቱ ሲሰራ ትዝ የሚላችሁ ከሆነ ታቦት ከምን እንደሚሰራ ከግራር እንጨት ነው አይደል? የግራር እንጨት ሾህ አለ አይደል? እዛው አለው ሾህ አለ። ከዛ ሲሰራ ሾሁን አውጣቶ ምናምን አሪፍ አርባ አስደብቶ ከዛ ወርቅ ለብጦ ነው ታቦት አድርጎ የሚሰራ። አንዘማራል እንደሚዘመረ ከኔ ከግራሩ እንጨት የቃል ማደሪያ ታቦት መስራት ምንኛ ብትወደኝ ነው እያለ የሚዘምር አንድ ዘማሪ አለ። እና እግዚአብሔር ከተለያየ ሾሃማ ከሆነ ካራክተር ማንነትና አይዴንቲቲ እግዚአብሔር ሾሃችንን እያራገፈ ለቃሉ ማደሪያ አድርጎን ሰዎች እኛን ባዩ ጊዜ የክብሩን ጌታ ኢየሱስን እንዲመለከቱ የማድረግ ስርዓትን በሚሰራበት ጊዜ አንዳንድ እግዚአብሔር ያችን ሾህ ሲያራግፍልን ፔን ሊኖረው ይችላል። ግን ለመልካም ነው የሚያደርገው እግዚአብሔር ስለሚወደን ነው። ስለዚህ እነዚህ ሰዎች ቢነገሩ በአንድ አሳልፎ ሰጣቸው።
እና ቢደንቀኝ እግዚአብሔር በቃ በምርኮ ምድርም ሆኖ ያናገራቸው ነው። ኢየሱስ ጌታ አይደል? ታላቁ እንደውም የሕዝቅኤልን ራእይ ስናነብ እኮ በዛ ሆኖ አይደል አይደል? በምርኮ ምድር ሆኖ ነው ያየው። ያንን ግሎሪፋይ የሆነ የእግዚአብሔርን ኤንጀሊክ ስትራክቸር ያለበትን የክብሩ መገለጥ ያየና ተስፋቸውን ታደሳቸውን ሁሉ የነገረው በዛ ነው። ስለዚህ በማንኛውም ሲቹዌሽን ውስጥ ብንኖር እግዚአብሔር ይናገራል። ጌታ ይባላል። ሃሌሉያ። መከራ በሚመስል በማይመች ነገር ውስጥ ሁሉ እግዚአብሔር ይናገራል አይደል? የሚደንቁ የመጽሐፍ መገለጦች በእንደዚህ አይነት ነገር ውስጥ ነው ያሉ። ዮሐንስን ስትመለከቱ ራእይ የት ነው የተገናኘው? ፍጥሞ በምትባል በእስር ቤት አይደል? ፖል የጻፋቸው የእስር ቤት ደብዳቤዎች። ስለዚህ ጂኦግራፊካል ፖዚሽን ጉዳያችን አለ። ኢየሱስ ጌታ ነው። ከእግዚአብሔር ጋር አላይ ማድረግ ነው ዋናው ትልቁ ነገር። እና እነዚህ ሰዎች ከምርኮ ተመልሰው መጡ። የምርኮ መልሶችን የሐጌን መጽሐፍ፣ የዕዝራን፣ የነህምያን መጽሐፍ ሄዳችሁ ብታጠኑ ኖሮ አንደርስታንድ ታደርጉታላችሁ። እግዚአብሔር በቤተክርስቲያን ወይም ደግሞ የፈቃድ ሐሳብ በሚሰራበት ጊዜ በአንድ ግለሰብ ላይ የማይመሰረት አምላክ እንደሆነ ታያላችሁ። ጌታ ይባላል አይደል? ዘሩባቤል የሆነ ነገር ሲሰራ ታያላችሁ። መቅደስ አይደል? ዕዝራ መጥቶ ደግሞ በቃሉ ሲያጸዳ የቃሉን ስርዓት ሲያረብ በመካከላቸው ታያላችሁ። ነህምያ ደግሞ መጥቶ ቅጠል ሲሰራ ታያላችሁ። ጌታ ይባላል አይደል? ይሄ ነው የቤተክርስቲያን አካሄድ ማለት የአዲስ ኪዳን ትምህርት ይሄ ነው። በአካል ውስጥ ብልቶች ነን። አንዱ ብልት የሆነ ነገር ይሰራል፣ አንዱ የሆነ ነገር ይሰራል። እግዚአብሔር በአንዱ ውስጥ የሚያስቀምጠው ኮዲንግ አለ። የዛ ኮዲንግ የሆነ ነገር ይሰራል፣ በዛኛው ደግሞ የሚቀመጥ የሆነ ነገር ይሆናል። ስለዚህ we have to understand that የብዙ ሰዎች ዲቪዥን ያለ መግባባት ምክንያት ይህንን ካለማወቅ የሚመጣ ነው። ለምሳሌ መጥቶ ዘሩባቤል መቅደስ ሲሰራ የህዝቡ ኑሮ ከአሕዛብ ጋር የተጋባ የተላመደ ስለነበር የእስራኤል የህይወት መልክ አይመስልም ነበር እና በመካከል አሁን አንዱ ይነሳል። እነዚህ መቅደስ ይላል ህዝቡ ምናምን ዝም ብሎ አሕዛብ እየሸተተ ይላል አይደል? በአሁኑ ዘመን ቢሆን ማለት ነው። በዛም ዘመን ብለው ሊሆኑ ይችላል፣ አልተጻፈም እንጂ። ግን የእሱ ስራ ምን መስራት? መቅደስ መስራት። በቃ that's his calling ፕሮቫይድ የተደረገው ግሬስ እሱ ነው። እሱን ይላል። ዕዝራ መጥቶ ከተዳፈነበት እግዚአብሔር ቃል ፈታ አድርጎ አምጥቶ የቃሉን ስርዓት ማስተማር ጀመረ። የመስዋዕቱን ስርዓት፣ የቃሉን የካህናቶችን ስርዓት፣ እነዚህ ሁሉ ሲሰራ ምናምን ደግሞ ይነሳና ምናምን ዝም ብሎ ሌባ እንደ ልቡ እየገባ እዚህ ጋር ቢሰራ ምን አለ የሚለው አይደል? ምክንያቱም አጥር ገና አልተሰራ። አጥሮ ምን አለ አልተሰራ። ሳውንድ ዶክትሪን ያለው ፕሮቴክት የሚያደርግ አይደል? ገና አልተሰራ። ምን ያመጣ መስራቸው በእያንዳንዱ የሥራ ሂደታችሁ ሂዳችሁ በምታጠኑበት ጊዜ አየር ባየር አይደለም፣ ቻሌንጅ ይጀምራል። ሊያቆሙ የሚፈልጉ ይመጣሉ፣ ቻሌንጅ የሚያደርጉ አይደል? እግዚአብሔር ግን የትንቢትን መንፈስ እያመጣ የሰዎችን መንፈስ እያስነሳ እንደገና ያሰራቸዋል። የዘሩባቤል ልጅ ጀምረዋለችና የዘሩባቤል ልጅ ምን ትለዋለች? ትጨርሰዋለች እያለ ኢንካሬጅ እያደረገ እግዚአብሔር ያስጨርሳቸዋል። ጌታ ይባላል። ሃሌሉያ። ከዛ ዕዝራ መጥቶ ደግሞ ባይቦል በቃሉ እየመረመረ በመካከላቸው የማይገቡ ሰዎችም ነበሩ። የካህን ዝርያ የሌላቸው መጥተው መስዋዕት ሁሉ የሚያቀርቡ ነበሩ። ከዛ በጄኔሎጂያቸው ውስጥ እየተመረመሩ ያልሆኑትን ምን እያደረገ አወጣ? ፊልተር አውት እያደረገ አወጣ። ስለዚህ በቤተ ክርስቲያን ውስጥ እንዲህ አይነት ነገሮች አሉ። ያ ጥላ ነው፣ ያ ገብቷቸው ጥላ የሆነ ስርዓት ነው። ስለዚህ ናዌዴይስ በእኛ መካከል ለአንዱ እግዚአብሔር የሆነ ነገር ይሰጠዋል አይደል? ሁልጊዜ የማየው ነገር አለ። አሁን ኢቫንጀሊካል ወንጌል የማሰራጨት የመስበክ ኮሊንግ ያለው ሰው ብዙ ጊዜ ስታዩ ምናምን ምን ቸርች አለ ይላችኋል። ወጥቶ ወንጌል አይሰበክ ይላል አይደል? በደንብ አስተውላችሁ ከሆነ እንደዛ ነው የሚሏችሁ። ምን በቃ ወንጌል ወጥቶ ወንጌል ስርጭት የለ፣ ወንጌል እንደዛ ይደረግ፣ ወንጌል ምናምን ይላል። ደግሞ ይሄ ፓስቶራል ውስጥ የማጽዳት የማስታጠቅ ነገር ያለው ሰው ምን ቢመጣ ምን ያደርጋል? እዚህ ምን ካለ ሰው ዲሳይፕልሺፕ ክርስቶስን መምሰል ካልቻለ ምናምን አይደል? አጋጥሞቻችሁ አሁን እንዳያዝ ሰዎች አጋጥሞኛል ብዙ ጊዜ። በተለይ calm down, that's your grace, just raise up አንተ እሱን ስራ፣ ያኛውን ደግሞ የሚሰራ ሌላ
አለ። እንደዛ ስንሰራ ነው ምን የሚሆነው? የሚፈለገው ሁለት የሚመጣው አይደል? ኤፌሶን 4 ለአንዳንዶች ሐዋርያነት፣ ለአንዳንዶች ነብይነት፣ ለአንዳንዶች አስተማሪነት፣ ለአንዳንዶች ፓስተርነት፣ ለአንዳንዶች ወንጌል ሰባኪያን ሰጠ ይልና ፐርፖዙ ምንድነው? ክርስቶስን በማወቅ ወደሚገኝ አንድነት እንድንገባ፣ ሌላስ ሙሉ ሰው እንድንሆን አይደል ይላል። ስለዚህ ለግሬስ እግዚአብሔር በእያንዳንዳችን ውስጥ የሚያስቀምጠው ጸጋ መነሳትና ማገልገል የቤተ ክርስቲያንን እውነተኛ መልክ ለማየት ይጠቅማል። ስለዚህ ወሻው ኢቻዘር በቃ ተያዩ፣ አንዱ ሪስፔክት ያደርገው፣ በአንዱ ውስጥ ያለውን ጸጋ ተቀበሉት። እየተቀባበላችሁ በምትሄዱበት ጊዜ በሱ ውስጥ በርኒንግ ኢሹ የሆነውን ነገር ሳፖርት ታደርጉታላችሁ። አንዱ ወንጌል ለሚቀጣጠልበት በቃ እየወጣ መስበክ ለሚፈልገው፣ አንዱ ደግሞ የመጡትን ሰዎች ደቀ መዝሙር ሚሊታንት ማድረግ ለሚፈልገው። የቸርች ሊደርስ ግን ዲስ ኦል እይታ አላቸው። ለዛ ነው ማኔጂንግ የሚችሉት ማለት በወንድሜ ውስጥ ይሄ ነገር አለ፣ በዚህ ውስጥ ይሄናል፣ ይሄንን እንደዚህ አድርገን ከዛ የሚፈልገውን መልክ ማምጣት ይቻላል። ሁሉ በምን ስለሆነ? በእግዚአብሔር ጸጋ ስለሆነ። እነዚህ ሰዎች ከምርኮ የመጡ ሰዎች ናቸው። ከምርኮ ሲመጡ ኢየሩሳሌም የጠበቁት ነገር አላገኙትም ማለት ድህን ሲመጡ ከዛ የነበሩ ሰዎች ትንሽ ሀብታሞች ናቸው። ፋይናንስ ሰብሰብ አድርጓል። ኑሯቸው ጥሩ ነው። እነዚህ ገና መኖሪያ የላቸው። ተነግረው ነው የመጡት አለ። የሆነ ስደት ታውቃላችሁ፣ ይገባናል። እዚያ ሀገር ሲመጣ የመጀመሪያው ሆስቴል ይገባል። ከዛ ትንሽ እንትን ሲል ሼሪንግ ሃውስ ምናምን አለ። ከዛ ካውንስል ሃውስ ምናምን ይገባል። ከዛ የራስ ቤት አለ። እንደዚህ የተባለ ነገር ያው እየተለመደ ሲስተሙ እንትን እየተባለ ሲሄድ ምናምን እንትን እነዚህ ሰዎች ሲመጡ ማረፊያ ገንዘብ ምናምን አንዳንዱ ከዛ ከመጣበት ቋጥሮ የመጣው ይኖራል። ሀገሪቱ ላይ ደግሞ ችግር ነበር፣ ረሃብ ነበር። በዚህ ሲቹዌሽን ውስጥ እንደገና ደግሞ ስቲል ገዦች የእስራኤል ሕዝቦች አይደሉ የመጡበት ምድር። በዚህ ውስጥ ነው እንግዲህ አምልኳቸው ያለ፣ በዚህ ውስጥ ነው አምልኳቸው ያለ። ስለዚህ የመንግስቱ የሚያስተዳድረው መንግስት ታክስ ይቀርባቸዋል። እነሱ ታክስ ይከፍላሉ። ለራሳቸው ተረፍ ያለ ነገር ካገኙ ነው ለማን የሚሰጡት? ለእግዚአብሔር የሚሰጡት። የኑሮ ሁኔታ እንደዛ አይነት ነገር ፈጥሮባቸዋል። አሁን ይህንን እምነት ማለት ይህን ብሬክ ማድረግ ነው። ኢየሱስ ጌታ አይደል? እምነት አንደኛ ማንን ማድረግ የነገር ቀያሪውን ማድረግ። ቅድም አልኳቸው በምድረ በዳ ቢሆን ምንም በሌለበት ቦታ ቢሆን ከእግዚአብሔር ጋር የተስማማ ሰው፣ እግዚአብሔር መኖሪያው የሆነ ሰው ሁሉ ነገር አለ። ጌታ ይባላል አድርጎታል። እስራኤልን ሲያወጣ መና እያወረደ አብልቷቸዋል አይደል? በተጠሙ ጊዜ ከአለት ውሃ እያፈለቀ አጠጥቷቸዋል አይደል? ዛሬም ያጠጣናል ኢየሱስ ጌታ። እንደውም አለቱ እኛ ጋር ነዛል አይደል? የአለት ማን ነው ይለናል መጽሐፍ ቅዱስ። በታቸስ ክራስናት እስራኤል በጠማው ጊዜ ከዛ አለት ነው የጠጣው። አሁን ውጭ ላይ የነበረውን ነገር እግዚአብሔር መናውስ ማን ነው? እሱ አይደል እንዴ? አይደለም እንዴ? አባቶቻችን በምድረ በዳ መና በልተው ነበር። እኔ የሕይወት እንጀራ ነኝ አለ ጌታ። ሃሌሉያ አሜን። ኢየሱስ አሁን ሁሉም ነገር ላይ ያላችሁ እኮ የሚገርመው ነገር እኮ አማኝ ሁሉም ነገር ተጠቅልሎ በሱ ውስጥ አለ። ውጭ አይደለም የምንፈልገው። አሁን ፕራይቬታይዝ የማድረግ ስርዓት የምንማረው ሁሉም ስለሱ መተው፣ በእርሱ መታመን፣ የእግዚአብሔርን አቅም ሪሊዝ እንዲያደርግ ራስን ባብ ማድረግ፣ የሰውን ጥበብ ወደኋላ አድርጎ በእግዚአብሔር ማስተዋል መደገፍ፣ በእግዚአብሔር አቅም ላይ መደገፍ ነው ክርስትና። ኮሱ አሁን ክርስትና አንዳንድ ጊዜ ሞራል ብቻ ይመስላችኋል። ሰው አለ አትልባት ምናምን። እሱ አይደለም።
እግዚአብሔር ራሱን በእናንተ መግለጥ ነው ዳግሜቱ ያ ነው የሚፈልገው። ባለፈው ብያችኋለሁ። እግዚአብሔር አብርሃምን ሲባርከው ለምንድን ነው የባረከው? ምን የሚለው መጽሐፍ? ባርካለሁ ለአሕዛብም በረከት አደርጋለሁ። ስለዚህ እግዚአብሔር በእናንተ ውስጥ ማኒፌስት ሲያደርግ እግዚአብሔርን የማያውቁ ሰዎች ቅድም እንደዘመርን እኛ ስላወቅነው ዝማሬ ማቆም እንዳለን እናያለችው። ዘማሪ በቃ ጀስ ቀጥላለሁ። ያወቁን እኛ ያላወቁ እንዴት ያመልኩሃል? ስለዚህ እንዲያመልኩት እንዲያውቁት በእኛ በኩል እርሱ ሊገለጥ ይፈልጋል። ስለዚህ እግዚአብሔር በማህሪ ጉልበቱ በእናንተ ውስጥ ይገለጥና የእግዚአብሔርን ምሕረት ስታሳዩአቸው ብዙዎች ወደ ጌታ ይመጣሉ። የእግዚአብሔርን ደጋፊነት ስታሳዩአቸው፣ ስለዚህ አባት ከሆንኩ ክብሬ የት አለ? ጌታ እስከሆንኩ መፈራቴ የት አለ? እያለ በዚህ የመጀመሪያው ቁጥር አካባቢ ይነግራቸዋል። ምክንያቱም እነዚህ ሰዎች በዛ የኑሯቸው ያሉበት ሲቹዌሽን በቃ እግዚአብሔር ምን የተናገረን ተስፋ በአባቶች የተናገረው ነገር ሁሉ እየሆነ አይደለም። እኛ በድህነት ውስጥ ነው ያለነው። እስቲል የሚገዙን ሌሎች ናቸው። አገሪቱ ፕሮስፐር አይደለችም። ስለዚህ ዝም ብሎ ነው የሚል ነገር አይስ በልባቸው ውስጥ እንዳለ ነው መጽሐፉ የሚናገረው። እና በጣም ደስ የሚለኝ ከመግቢያ ይህን ሚክያስ መጽሐፍ ደጋግማችሁ ብታነቡት ደስ ይለኛል። እግዚአብሔር ቢያበራላችሁ በትውልዳችሁ መካከል የእግዚአብሔርን ክብር ለመጎተት የሚያስችል የማይገቡ ነገሮችን እንድታስተውሉ እግዚአብሔር ይረዳችኋል። እነዛን ከተረዳችሁ በኋላ አቅም የጌታ ነው፣ ኢየሱስ ጌታ ነው አይደል? በጸጋው ጉልበት ድል እናደርጋለን። ከእኛ የሚፈለገው አድሚት ማድረግ ነው አይደል? አማኝ እኮ በቃ አድሚት ማድረግ ወይ ከነሳችሁን አድሚት ማድረግ የእግዚአብሔር ቃል ቻሌንጅ ካደረጋችሁ ቶሎ ብሎ ቤታ ነው ያማረክ አይደል? መመለስ። ስለዚህ እዚህ ክፍል ላይ ገና ቁጥር 1 ሚሊያ በሚክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው ብሎ ነው። ሚክያስ በሚባል ሰው መልእክቱ ለማን ነው? ለእስራኤል ነው። የማን ነው? የእግዚአብሔር ቃል ሸክም ከበድ ያደርገዋል፣ በርደን ያደርገዋል። እና ቁጥር 2 ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከን ብላችኋል ይላል አይደል? እግዚአብሔር ወድጃችኋለሁ ሲላችሁ ይሄ ቀልድ ነው። የወደደማ እንዳይደለም እኛ እንደዚህ እየኖርን በዚህ ነገር ያለፍን አገሪቱ እንደዚህ ሆና አይ ነው እሳቤው ገብቷችኋል። እና እግዚአብሔር በምን ወደድከን ብላችኋል ይላቸውና እነሱ መውደድን የሚያዩበት መንገድ እግዚአብሔር ለማብራራት የሚጠቀመው ባለፈው ኮት ያደረግነውን ሰው መጽሐፉ ይወደዋል መሰል ያመጣዋል። ኤሳው የያዕቆብ ወንድም አልነበረምን ይላቸዋል። ኤሳው የማን ወንድም ነው? ኤሳው የበኩር ልጅ ነው አይደል? አዎ የበኩር ልጅ ነው። ስለዚህ በሕጉ ስርዓት በኩር የራሱ ፕሪቪሌጅ አለ እና ኤሳው የያዕቆብ ወንድም አልነበረምን? እግዚአብሔር ያዕቆብን ወደድኩ ኤሳውን ጠላው ይላል። ወደድኩ ጠላው። አንዳንድ ጊዜ እግዚአብሔር የሚጠላ ይሄ ማለት የጠላው ወደድኩ እግዚአብሔር የሚጠላ አምላክ እንደሆነ አይደለም። ይመርጣል። እግዚአብሔር ቹዝ ያደርጋል ለፐርፐዙ። ስለዚህ ያዕቆብ መርጦታል። ከኤሳው ይልቅ ያዕቆብ ምን ብሎታል? መርጦታል። እና ብርሃን ማማኑ የእንትን መጽሐፍ እንደውም በደንብ ያብራራልና ከስራ ባልሆነ ገና ከመወለዳቸው በፊት ታናሹ ለታላቁ ምን ይላል? ይገዛል ብሎ እግዚአብሔር ከዛ የአይቶ ባህሪውን ይዞዬ ምናምን እያለ አይደለም አይደል? ስለዚህ ኮቨነንታል አግሪመንት እግዚአብሔር የቃል ኪዳን አምላክ አሜን አይደል? በቃ እግዚአብሔር የቃል ኪዳን አምላክ ሁሉ ጊዜ አትጣላቱ። ከእናንተ ፐርፎርማንስ ጋር የእግዚአብሔር ልብ ከፍና ዝቅ አይደለም። ኢየሱስ ጌታ ነው። ሃሌሉያ። እናንተ ናችሁ ያንን ፊልም የምታረጉት። እናንተ ግን እንደዛ አሁን ጊዜ በእግዚአብሔር ስታንድ ያለው ሰው እናንተና እግዚአብሔር አሁን በእግዚአብሔር ቤት ተቀባይነት ያገኛችሁበት ኮቨናንት ምንድን ነው? ኢየሱስ አለ በእሱ ስራ፣ በእሱ ሞት፣ በእሱ ትንሣኤ ነው። ይቀየራል ይሄ ነገር ያ
if you stick with that covenant, you're going to get the blessing. በዛ ውስጥ ያለን blessing ታገኙታላችሁ አይደል? የኔ ድፍረት በአብ ዘንድ የኢየሱስ ሥራ ነው። ጌታ ይባረክ። ሃሌሉያ። ቆሜ ለማገልገል ድፍረት የሆነኝ የኢየሱስ ክርስቶስ ሥራ ነው። ስሙን ለመጥራት ድፍረት ያገኘሁበት የኢየሱስ ሥራ ነው። እስራኤላውያን እኮ ስሙን ለመጥራት አይችሉም፣ ይፈራሉ። ኃይለኛ እኮ ነው እግዚአብሔር። እኛ እኮ ስሙን ለመጥራት ድፍረት አግኝተናል ወገኖቼ። ሃሌሉያ። ቀና ብለን እግዚአብሔር እንድናመልከው ይህ እኮ ትልቅ ፕሪቪሌጅ ነው ማለት ይሆን። ለሆነላችሁ ነገር እንደቀላል አትዩት። በኦርቶዶክስ እያለን ምን እህቶች የወር አበባ በእንትን አይገቡም ነበር አይደል? ማለት መቅደስ ይገባል አይገቡም። ከአጥሩ ውጭ ምናምን ነው ሄደው ተሳልመው የሚሄዱ ከአጥሩ ውጭ። ሃሌሉያ። ዛሬ እኮ ኢየሱስ ብዙ ነገር ሰባብሮ በእርሱ ሁኔት በአብ ዘንድ ሊቀርብ አድርጎናል። ሃሌሉያ። እስከ ድፍረታችን በክርስቶስ ተማርሞ ለእግዚአብሔር ሕያው የሆነ መስዋዕት ሆነን እንድንቀርብ ድፍረትን ሰጠ። መንፈስ ቅዱስ በእኛ ላይ ያደረ ለሙሽራው ሙሽሪትን ለማዘጋጀት ዕለት ዕለት በቃሉ ያነጻናል። መጨማደዳችንን ያስወግዳል። ድካማችንን ያግዘናል። እንዲህ ጌታ እኮ ነው። ስለዚህ በዚህ ትውልድ መካከል እግዚአብሔርን ለመግለጥ ዕጣ ፈንታ የደረሰን ትውልድ ነው። we have that privilege። ስለዚህ ለስሙ እኮ ምስጋናን በማቅረብ ማንሰለቸው የሆነን ነገር ስለምናውቀው እንደ ዘማሪ ያለ ሲደምር ተራው ከደረሰኝ እያለን ተራው ከደረሰኝ አለኝ የማውራ እድሉን ካገኘሁ አለኝ የማውራ ከኔ በፊትም አባቶቼ እንዳመለኩት አይደለም። አባቶች እኮ እግዚአብሔርን እንዳመለኩት አይደለም ዛሬ እኛ እንድናመልከው እድሉን ያገኘነው። እኛ እኮ ተሰብሮልን መጋረጃው ተቀዶልን ወደ ክብሩ ዙፋን እግዚአብሔር አስጠግቶ ሊረዳን የሚዳስሰን አባት። ስለዚህ ዛሬ በተለያየ ነገር ውስጥ እንኳን እኔ የተመረጡ ትውልድ እግዚአብሔር በክርስቶስ የመረጠ በዘመን መካከል በትውልድ መካከል የእግዚአብሔርን ብርሃን ለመግለጥ በሥጋ ሰውነት እንኖር ጊዜ የተቀጠረልኝ የሚመጣ ጌታ ያለኝ የሚጠቀልለኝ እግዚአብሔርን በማወቅ በሙላት ልኖር የምገባበት ታይም እየጠበቅኩ ያለው ሰው ነኝ። ሃሌሉያ። ስለዚህ እናንተ እንደዛ ናችሁ። እነዚህ ሰዎች ከደረሰባቸው ነገር የተነሳ አምልኳቸው ተበላሽ። ለቅርብ አለቆቻቸው የማያቀርቡትን ለእግዚአብሔር ያቀርቡ ነበር። ስለዚህ እግዚአብሔር ስለ መውደዱ ሲና የምርጫ ጉዳይ ነው። በቃ መርጫችኋል። ምን ታመጡ? ለምን አትቀበሉ? በቃ ተመረጣችሁ። ጌታ ይባረክ። እግዚአብሔር አመሰግናለሁ፣ ከሆንክልኝ በላይ ልሆንልህ እመኛለሁ፣ እኔን መምረጥ የሚደንቅ ነገር ነው እያላችሁ ለእግዚአብሔር የምስጋናን መስዋዕት ለመሰዋት የምትዘረጉ ነው እንጂ መሆን ያለባችሁ። ሃሌሉያ። በቃ መረጠኝ። አሁን እንደዚህ አዎ መረጠኝ ነው ማለት ያለባችሁ። ግን የመረጠኝ ጌታ ይህንን ፍቅሩን ያሳየኝ ጌታ ከሆንኩለት በላይ ለሆንለት ነገርን እየረሳ እርሱ ወደሚወደው ሀሳብ እየተሳብኩ አይደል ሳበኝ ከተልሃለሁ። ስለዚህ የሚመጣ ቃል ሲስባችሁ መከተል ነው። ለቃሉ መዘርጋት፣ ቃሉን በእምነት መከተል። ስትከተሉት መዳረሻችሁ እግዚአብሔር ጋር ይሆናል። ሃሌሉያ። የሰው ወሬ ከሰማችሁ ከእግዚአብሔር ያርቃል። ነፋፍል የሚሆን ብዙ ታሪክ ይኖረው እግዚአብሔር ከወደደ አይደለም
ካሌብ እንደዛ እኮ ነው። አሁን ኔፋፊሞች ናቸው። አሁን በእነሱ ፊት እኛ እንዳንበጣ ነው። ነገር ግን እግዚአብሔር ከወደደን እግዚአብሔር እንደሚወዳችሁ አታውቁም? ልጁን በመስጠት ገልጦላችኋል። እግዚአብሔር እንደሚወደን በዚህ አወቅን። አንድያ ልጁን አሳልፎ ሰጥቶናል። ከዚህ በላይ ሊደርስ አያስፈልገኝም። እግዚአብሔር ወደደኝ ኃጢአተኛ ሳለሁ፣ በደም የተጨማለኩ ሳለሁ፣ ይልቁንም ዛሬማ ልጁ ከሆንኩ በኋላ እግዚአብሔር እንዴት አብልጦ ነገርን አያበዛልኝ። መጽሐፍ እንደዛ ነው የሚያስተምረው። ስለዚህ አማኝ ነን። እኔ አማኝ ነው፣ እናንተም አማኝ ናችሁ። ኢየሱስ ግን እምነታችሁን የሚወስደውን ነገር አትስሙ። ይህ ጥቃቅን ቀበሮ በኢየሱስ ስም ይተወገድ። አሜን፣ ሃሌሉያ፣ አሜን። ኢየሱስ ጌታ። ስለዚህ እነዚህ ሰዎች በምን ወደድከን ከቻለ ናቸው። ንቃችሁ እኛ ሲላቸው ደግሞ በምን ናቅን ነው የሚሉት። እኛ ያመጣናል መስዋዕት ያቀረብልናል ምንድን ነው ምን አለ ኖ ግን ውሩን አልቀበልም ካሳም አልቀበልም አለ። የአዲስ ኪዳን አምልኮ ወደ እግዚአብሔር ለመግባት ይዛችሁት በተገቡት ነገር ምንድን ነው? ከልጁ ውጭ ምን አላችሁ አለ። ልጁን ይዘን እኮ ነው የምንገባው። ኢየሱስ ጌታ፣ ሃሌሉያ። የኦልድ ቴስታመንት ሰዎች የሆነ ነገር ይዘው ነው የሚገቡት አለ። የሆነ ነገር ዱቄት እንዳቅማቸው መጠን ጧፍ አለ። እኛ እኮ ኢየሱስን ነው የምንገባው። ማስከፈል ማልቅ ሃሌሉያ። አብ ራሱ ገዝቶ መስዋዕቱ መሰዊያው መቅደሱ የሆነውን ኢየሱስን ሃሌሉያ ጂሰስ። ስለዚህ እምነታችሁን ሁልጊዜ ያዙ። ምንም ነገር ቢመጣ ያዙ። እኔ የተመረጥኩ ትውልድ ነኝ። በዚህ ትውልድ መካከል የእግዚአብሔርን ውበት ለመግለጥ የተጠራው ሰው ነኝ። እግዚአብሔር በእኔ የጸጋውን አቅም እያበዛ ማንነቱን ለትውልድ ያሳያል። ሃሌሉያ። ያና እናንተ ይህ ዘመን ዘር መቁጠር አይደለም። እንደ ሳምራዊቷ ሰው ቁጭ ብሎ ሲለቴ አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ ጋር እንደዛ ነው ያጠናችሁ። ያስጠኗት አባቶች ትምህርት እንደዛ ነው። አይሁዳውያንና ሳምራውያን አይደል? ይሄ መንፈስ በኢየሱስ ስም ይወጋ። ባበሻው ውስጥ አንዳንዴ ይመጣል አይደል? የትንሣኤ ምናምን በኢየሱስ ስም ይወጋ። እኛ ዋር ኒው ክሬቸርስ ይህ የሚመጣውን አይታችሁ በርቶላችሁ እንደገና ወደኋላ እንደገና አይደል? እነዛ አይሁዳዊ እኮ ጠራ ያለ ዘር ነው አይደል? በእነዚህ ጠራ ያለ ዘር የሰው ልጅ ማለት አይሁዳዊ ነው። ሳምራዊ ድቅ የተዳቀለ ምናምን ነው አይደል? ኢየሱስ መጣ ሰበረ። አይ ዘር መንግስት እኮ ነው። አሁን በእንትና ዘር መካከል እንደዚህ ነው ነበረ። አሁን በኢየሱስ ከሆንክ በኋላ ግን የለም። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ሰብሮታል። አሜን። አረ ድሮ ሴት እኮ ከወንድ ጋር አታወራም። ባይሆን ካልቸር ይወራል እንዴ? አይወራም። ኢየሱስ መጣና ብሬክ። ሃሌሉያ። አረ የኢየሱስ መንግስት ስርዓት ለየት ያለች ነች። በዚህ ደግሞ ሲላት ደግሞ ትቀር አባቶች በዛ ተራራ አምልኮ ተቀይሯል። አምልኮ በእውነትና በመንፈስ ሆኗል። ኢየሱስ ጌታ አሜን። ዛሬ ይህን ፕሪቪሌጅ ያገኘን ትውልድ ከነገድ ከቋንቋ ከምናምን ዋሽቶ እግዚአብሔር አድርጎ ድሮ ልንጠጋ የማይገባን ሰዎች አስጠግቶ የአምልኮ ስፍራና ቦታውን 24/7 ኦን አድርጎት ይህ ይባረክ። ሃሌሉያ። ካህን እስኪከፍት አንጠብቅም። ሃሌሉያ። ጠብቃላችሁ እንዴ? አይጠብቅም እኮ አሁን ኤኒዌይ ኤኒ ታይም ኮኔክት። ስለዚህ እግዚአብሔር በክርስቶስ ያደረገልን ነገር ብዙ ነው ወንድሞች።
ስለዚህ አምልኳችን እንደ እግዚአብሔር ቃል ሊሆን ይገባል። አምልኳችን የሆነ ዝማሬ ማለምለም ሳይሆን በዝማሬ ውስጥ ሃሌሉያ ኮኔክት ማድረግ አለ። እኔ ሁሉ ጊዜ ማውራችሁ ነገር አለ። አንዳንድ ጊዜ ኳዮችን ሰብስቤ ምን አለ ትሬንድ ባደረጋችሁ ባል ምንድነው የአምልኮ ሰዓት አለ ማለት ዲቫይን የሆነ ስትራክቸር አለ። በኦልድ ቴስታመንት ላይ አደባባይ የሚባል ቦታ አለ አይደል? ከዛ ቅድስት የሚባል አለ አይደል? ከዛ ቅድስተ ቅዱሳን የሚባል አለ። እና ዳዊት እንደው በመዝሙር በምስጋና ወደ ምን እንቀርባለን ነው? በአምልኮስ ወደ መቅደስ። አምልኮ ማለት ይህ የሰልፍ ዲዛይን የሌለበት የእግዚአብሔር አይዴንቲቲ ማንነት ግሎሪፋይ የሚሆንበት ስጋ ጸጥ የሚልበት ስፔስ። ኢየሱስ ጌታ እግዚአብሔር ብቻ ግሎሪፋይ የሚያደርግበት የክብሩ ኃይል የሚገለጥበት ስፍራ። አደባባይ ላይ ብዙ ነገር አለ። አደባባይ ላይ ወደ ቅድስት ቅዱሳን ለማግባት የሚያስችሉንን የጊልቲ ፊሊንጎች የምናራግፍባቸው አይደል? የተደረገልን ነገር ይዘን የምንቀርብበት ወደ ውስጥ ከተገባ ግን ተገባ። እዛ ውስጥ ሆኖ እንዴት ነው ሰው የሚያወራው? እውነት እኮ ነው። እንዴት ይወራል? አይወራም እኮ። እግዚአብሔር ተገልጦ እግዚአብሔር ግሎሪ ውስጥ ተገብቶ እሱን በቃ ኢንተርቴን እያደረጉ ሃሌሉያ ኢየሱስ ጌታ ነው። ለዛ ነው እንደሞተ ሰው የሆኑት እኮ አለ። በተገለጠልኝ ጊዜ እንደሞተ ሰው ሆኑ። ስለዚህ ሁሉ ጊዜ የአምልኮ ግሬስን እግዚአብሔር ሲሰጠን ቢብሊካል የሆነ ፓተርኖችን እንደ እግዚአብሔር ቃል በሆነ ሰዓት ትውልዱን ያንን ማለማመድ አለበት። ጌታ ይባላል። ሃሌሉያ እግዚአብሔር በዛ ውስጥ ግሎሪ ሲገለጥ እግዚአብሔር ፕሬዘንስ ከቅድስተ ቅዱሳን ሲወጣ መጽሐፍ እንደሚናገረው ሰለሞን መቅደሱን በሰራ ጊዜ የእግዚአብሔር ክብር ከቅድስተ ቅዱሳን ወደ ቅድስት ከቅድስትም ወደ አደባባይ ወጣ ይላል። ሃሌሉያ። ስለዚህ ወደ አደባባይ ክብሩ ሲወጣ ብዙዎች ቴስት ያደርጉታል፣ ያዩታል፣ ይመለከቱታል። ለክብሩ የሚገባውን ውዳሴ ይሰጡታል፣ መፈራት ይለግሱታል። ስለዚህ አምልኳችን የአምልኮ መታደስ ሊመጣ ላለው የእግዚአብሔር ሙቭመንት አምልኳችሁን ወቻውት እንድታረጉ ፈልጋለሁ። ስታመልኩ እንደ እግዚአብሔር ቃል እግዚአብሔርን አምልኩት። አሜን። ታውቃላ በጣም የዚህ መጽሐፍ ትልቁ ማለት እንትን የሚደቀኝ የመጀመሪያው ከፍቅር ነው የሚጀምረው አይደል? እግዚአብሔር ወዷል፣ መርጧል። ይሄ በቃ አላምጥ ቀይ መስመር እንደወደደው ሰው ግን ልናስተካክለው የሚገባ ደግሞ ነገር ከዛው ላይ ይመክራል አይደል? በእግዚአብሔር ፍቅር ኮምፕሮማይዝ አናደርግ። የኔ ፐርፎርማንስ እግዚአብሔርን ፍቅር አይቀይረው። እግዚአብሔር ኃጢአተኛ በነበርን ጊዜ ሊወደደን መጽሐፍ እንደዛ ነው የሚለው አይደል? በቃ ይሄ ምንም በቃ አንቺን ችግር ነው። እግዚአብሔር የሚለወጥ አምላክ አይደለም። አሜን። ስላቃተን ነው የመጣው። የሚማልድ አጥቶ ነው ራሱ የመጣው። ኢንካርኔት ያደረገው በክብር የሚኖር አምላክ ራሱን ባዶ አድርጎ የባሪያን መልክ ይዞ የተገለጠው በሰው ውስጥ ያን አቅም ስላጣ ነው። ስለዚህ ራሱን አዳኝ ሆኖ ተገለጠ። ራሱ አስታራቂ ሆኖ ተገለጠ። ራሱ ጠበቃ ሆኖ በአብ ቀኝ ተቀመጠ። ወደዛች በእጅ ወዳልተሰራች መቅደስ ስለኛ በአብ ዘንድ ሊታይ ገባ ነው የሚለው መጽሐፍ ቅዱስ። ይሄ ኮምፕሮማይዝ የማናደርገው ሁልጊዜ ፈርም የምናደርገው እውነት ግን እንደተወደደ ሰው እግዚአብሔር ዋጋ እንደከፈለለት ሰው እግዚአብሔር ደግሞ እንደ ቃሉ ማምለክ ይጠበቃል። እግዚአብሔርን እንደምኑ እንደ ቃሉ እናመልክ ይጠበቃል። ስለዚህ እግዚአብሔር እንደ አባትነቱ ሪስፔክት አክኖሎጂ ሊደረግ ይገባል። ገባሽ? በዚህ ዘመን አሁን ትንሽ አስቸጋሪ የሆነ አባትና ልጅ ልጆች አባት እየሆኑ ነው። ስለዚህ አሁን በዚህ ሀገር ኮሚኒቲስ ስፔሻሊ አሁን ይሄ በዛ ካልቸር ውስጥ ያለው እውነትና እኛም ደግሞ ስናድግ ባደግንበት ሲቹዌሽን ይስማማል አይደል? ወላጆቻችን በጣም ሪስፔክት እናደርጋለን። ወላጅ ሲያወራ እናደምጣለን አይደል? አሁን ቶሎ ነው ዳሪ አንተ አታውቂም፣ ማሚ አንቺ አታውቂም ልትሉ ተነስቷል አይደል? ቢኮዝ ኢንቬድድ ነው ይሄ የሚዲያ እንትን ዝም ብሎ በሶሻል ሚዲያ የሆነ ነገር ስለሰሙ ያወቁ ይመስላችሁ።
in some extent knowledge ሊኖራቸው ይችላል። ግን wisdom ምንድን ነው? አንድ የሚባላል አንድ ጥናት ላይ ያነበብኩት የዚህ ጀነሬሽን ትውልድ ፋስት ግሮ ፈጣን እድገት ያለው ግን ያልመሰለ ትውልድ ማለት ብዙ ኢንፎርሜሽን በአንዴ ስለሚያገኙ ብዙ ነገር ምን ይላል ያውቃል። ግን አንዳንዴ ደግሞ አልጎሪዝሙ በወሰዳቸው ስለሆነ እውቀታቸው የሆነ ነገር ላይ ሚስ ያደርጋል አይደል? አሁን ያለው የቴክኖሎጂ ሲስተም የሚሰራበትን ነገር ታውቃላችሁ። ስለዚህ እግዚአብሔርን እንደ እግዚአብሔርነቱ ሪስፔክት ማለት እግዚአብሔርን ማክበር፣ የእግዚአብሔርን ቃል ሪስፔክት ማድረግ፣ ቃሉ ሲናገር ቃሉን ኮሬክት ለማድረግ ምን አንሞክር። ብዙ ሰዎች እግዚአብሔርን ቃል እነሱ ላሉበት ነገር ትዊስት እያደረጉ ሲያመቻምቹት ነው የምናየው። ገብቷቸዋል። በቃ እኔ ወደኩ ማለት እኔ አሁን ብዙ ጊዜ የምለው ነገር እኔ አልቻልኩትም ማለት እግዚአብሔር ቃል ትክክል አይደለም ማለት አይደለም። I preach it the true gospel. እኔን ኤክስፖዝ ያደረገኝ እንጂ I preach it the gospel. የመጀመሪያው ቅድም እንደውም ስንጸልይ ነው የእግዚአብሔር ቃል አንዱ ባህሪ የግሬስ ባህሪ ምንድን ነው መሰላችሁ? ኤክስፖዝ ያደረጋችሁና ይደግፋችኋል። ጸጋ እንደዛ ነው። ጸጋ ብርሃን የሆነና ጨለማችሁን አሳይቶ ከዛ ከጨለማው ደግሞ እንድትወጡ አቅም ይሰጣችኋል። በራስና ማለት ነው የጸጋው ዙፋን በሚያስፈልገን ጊዜ አይደል የሚለው የሚረዳንን ጸጋ እንድናገኝ በጸጋው ዙፋን በእምነት እንቅር። ስለዚህ የሚያግዝ ግሬስ አለ ማለት ነው። ስለዚህ ሁሉ ጊዜ ለእግዚአብሔር ቃል ሀምብል መሆን ባለፈው ብያችኋለሁ። ለእግዚአብሔር ቃል ሲመጣ ከጣላችሁ ወደው ኢየሱስ ጌታ። ምክንያቱም እኛ ወድቀን በክርስቶስ ልንነሳ የተጠራን። አንዳንዴ ምናምን ኃይለኛ የሆናችሁ ሲመስል ወጋ ያረዳችሁና ያሳያችኋል። መልአክ የሚጫወት ሰው ሲመጣ ወጋ አድርጎ ያሳያል። አንተ አዳም በቃ ፔር ያንተ ብቃት በእኔ ነው፣ ያንተ ብቃት በጸጋው። እኔ ጋር ስትደገፍ አሸናፊ ነህ፣ እኔ ጋር ስትታመን አሸናፊ ነህ። በራስህ ሲዝናል የሆነ ነገር ልታገኝ ትችላለህ። ግን ቀን ጠብቀህ ምን ትሆናለህ? ትወድቃለህ አይደል? ጤዛልን እንደሚለው የኃጢአተኛ ሰው ልምላሜ እንደ ማለዳ ምንድን ነው ታገኙታላችሁ ስትመለሱ የለም ማለት በክርስቶስ ያለ እየደመቀ ቀትር ምንድን ነው ሙሉ ቀን እስኪሆን ድረስ አለ የሚለው መጽሐፍ እየጨመረ። ስለዚህ በእግዚአብሔር ላይ መደገፍ። እነዚህ ሰዎች እግዚአብሔር ሲነግራቸው በምን ወደድከን ይላሉ። መርጫችኋለሁ ይላቸዋል። እንደገና እነዚህ ምሳሌ አድርጎ የኤዶሚያንስ ታሪክ ያመጣል። ኤዶሚያስ ማለት የኤሳው ዝርያዎች ናቸው። ስለዚህ በታሪክ ሂደት ውስጥ የኤሳው ዝርያ ኤዶሚያስ እንደጠፉ የምንመለከትበት ክፍሎች አሉ። እሱን ለእናንተ መጽሐፍ ውስጥ ታጠኑ ተወዳችኋል። ስለዚህ እግዚአብሔር እነዚህ ኤዶሚያንስ እንደው በጣም የሚያስደነግጥ አንድ ነገር ይላቸዋል። ምን ይላል መሰላችሁ? ኤሳውን ጠላው፣ ተራሮችን በረሃ አደረግኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶሚያስ እኛ ፈርሰናል፣ ነገር ግን የፈረስነው መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። እግዚአብሔር የፈለገ ነገር ብትገነቡ በኮቨነንት ሳይክል ስለሌለ ለዛ በሚቆጠረው ዘሩ ስለሌለ ማንነት ይፈርሳል። ሌላ ይባል ደስ ነው አለ። እኔ በጣም መጽሐፍን ሳጠና ማጥናባት እንትኔ ነው የምፈልገው፣ የዘር ሐረጌ ነው የምፈልገው። ወራ በብለሲንግ ማኮ ብዙ ጊዜ አሁን ተናላለ ማነው ስሙ ቃየል ተባረከ እንዴ ነበር የተባረከ የቃየል ብለሲንግ ማንም የለውም። ተባርኮ ከእግዚአብሔር ተለይቶ ወጥቶ ምንድን ነው የሰራው? ከተማ አይደል? ከተማ ሰራ እኮ ነው የሚለው። በቃ he built a city። በቃ he built a city። እሱ አይደለም በእግዚአብሔር ዘንድ ብለሲንግ ማለት። ብለሲንግ is an identity፣ ማንነት ነው ወገኖች። ያዕቆብን አይታችሁት የለ ካልባረከኝ አላውቅም ሲል 2 ክፍል ሰራዊት አለው፣ ግመሎች አሉት፣ ባሪያዎች አሉት፣ 2 ሚስት ይዞ እየመጣ ነው። ብዙ ነገር ነው ያለው አይደል? እና የሰው ይህ የምንፈልገው ነው ካልባረከኝ አላውቅም አለሽ ነገር አይደል? እሷን ያገዛት
እሷ ነች ዋና እና ከዛ ስሙ ተቀየረ። ከዚህ ቀን በኋላ ማለት ትባላል እስራኤል ማለት ያዕቆብ አትባልም እስራኤል ትባላለች። ለምን ይጭሉሽ ዱዳ ማለት ያረከሰ ግን ምን አለ እኔ ነው ማለት አይደል ቢለው እንዴ ቀኔ በቃ እና ብሌሲንግ ማለት በክርስቶስ ውስጥ መገኘት እንኳን ሁሉ ሲጠቀለል በክርስቶስ ያለ ብቻ ነው ለዘላለም የሚኖረው። በዛ አካል ውስጥ ተጣብቀው የሚኖሩ እነሱ ለዘላለም ነግሰው ይኖራሉ። ሃሌሉያ። ስለዚህ ሁሉ ጊዜ እነዚህ ሰዎች እግዚአብሔር ያፈርሳል፣ እነሱ ደግሞ ይሰራሉ። አንዳንድ ጊዜ በህይወት ውስጥ የኤዶምያሳዊ ላይፍ ምናምን እግዚአብሔር የሆነ ነገር ሲያፈርስባችሁ እናንተ ደግማችሁ ደግሞ እንዳደረጋችሁ ቢዩት ማለት ከፈረሰ ኤሳዊ ላይፍ ካለ አቮይድ ማለት እና ወደ ትክክለኛው ነገር ውስጥ የሚጸና የክርስቶስ መንግስት። አንዳንድ እግዚአብሔር የሰውን ጥበብ ያፈርሳል አይደል? አያፈርስም? ያፈርሳል። ማን መጽሐፍ ብዙ ያስተምራል። እንደዚህ ቃሎች ብዙ አሉ መጽሐፍ ቅዱስ። ይህ በጣም ቢግ የምንለው የመጀመሪያ መጽሐፍ ምዕራፍ 11 ላይ ዘፍጥረት መጽሐፍ እነዛ ሰዎች ተነስተው ለመስራት ሲሞክሩ ኑ ሳንበተን አይደል ለራሳችን ስማችንን ምናስተላልፍ ታወርን እንስራ አይደል ያሉት። ወደ ላይ ከፍታ ዓላማው ምንድን ነው? እኛ ስማችን ምን እንዲጠራ አይደል? አናንሶቻችን ስሙን ለማስጠራት የሚሰራ ተፈክሳል። ቋንቋ ነው ይደባል። ሲሪየስ ቋንቋ ይደባል። አትይዙ ለትሩስ እግዚአብሔር አምላክ በስርዓት የሚሰራ ነው። it's a principle ጋር ከዛ ምንድን ነው እነዚህ ሰዎች ያሰቡትን ነገር ከማድረግ የሚከለክላቸው የለም። ስለዚህ እንውረድና ምን እንበል ቋንቋቸው ከዛ ቋንቋው ተደበላለቀ ተደበላለቀ። ስለዚህ if you need a unity in your church ስማችሁን ሳይሆን ስሙን አስጠሩ። your intention በቃ የልባችሁ ዲዛይን መጸለያችሁ፣ መቃተታችሁ፣ ማምለካችሁ ለክርስቶስ ክብር ብቻ ከሆነ እግዚአብሔር ያለመለማችሁ ለብዙዎች ምልክት እንድትሆኑ ያደርጋችኋል። የራሳችሁን ነገር ከጨመራችሁ የመጀመሪያ ነገር ቋንቋችሁ ነው። እኔ ያው ምስክር በኖርኩበት ዘመን ውስጥ እንዲህ አይነት አይቻልም። ዘፍጥረት መጽሐፍ ላይ ብቻ እናንተ ብትሆኑ ትችላላችሁ። እና እዚህ ያለመግባባቶቻችሁ እኮ ምንጮች እኔነት ናቸው አይደል? እኔነት እኮ እኔነት ሲመጣ ቋንቋ ድብልቅልቅ። እኛ ግን ከክርስቶስ ጋር ተሰቅለን ለዚህ ዓለም ለዚህ ሀሳብ ሞተ ክርስቶስ በእኛ ሕያው ሆኖ የሚኖርብን ሰዎች ነን። ጌታ ይባላል። ይህንን እንደው ልንይዘው የሚገባ በቃ ለጌታ ክብር ብቻ ብዘምር ለክብር ቃል ባወራ ለክብር የእግዚአብሔርን ጀነሮሲቲ ብገልጥ ለክብር ሰዎች ጌታን እንዲያዩት፣ ሰዎች በእግዚአብሔር ረፍት እንዲያገኙ፣ ሰዎች ከችግራቸው ደሊቨር ኦቨርካመርስ እንዲሆኑ፣ ዓለማዊ ምኞትን እንዲያሸንፉ፣ ኃጢአተኝነቱን ዊን እንዲያደርጉ፣ የእግዚአብሔርን ደስታ የመንግስቱን ሰላም በሕይወታቸው ኤክስፔሪንስ እንዲያደርጉ ታሲሆን ኢንቴንሽን ሊሆን የሚገባው አሁን እዚህ ቆሜ ግን እናንተ ጆይፉል የሆነ ላይፍ በክርስቶስ እንድትኖሩ ከመመኘት ነው። እዚህ ምን በቃ ለመካፈል የክርስቶስን የአሸናፊነት ጉልበት በሕይወታችሁ ላይ ኤክስፔሪንስ እንድታደርጉ መንፈስ ቅዱስ የሚያመጣውን ሐሴትና ደስታ ኢንጆይ እንድታረጉት ነው። ቃል የምንገልጠው ለዛ፣ የምንዘምረው ለዛ፣ የምንመካከረው ለዛ ያንተ ምን የኔ የማንተ የኔ ውድቀት አንተ ያንቺ ውድቀት ለኔ ስለሆነ በጋራ አሸናፊ ወደምንሆንበት ወደ ክርስቶስ አካል በጅማቶች እንድንከታተል ከብልቶች የሚፈሰውን መረጃ ራስ ከሆነው ከክርስቶስ የሚገኘውን ምሪት እየተቀበልን ሙሉ ሰው እንድንሆን ኃይለኛ ሰራዊት እንድንሆን
እዚህ የተሰበሰቡ እነዛ ነው። ከዚህ ውጭ ምን አለ? ስለዚህ በወንድሜ ውስጥ ከመጣ ቁጭ ብዬ ነው የምጠጣው። ጌታ ይባላል። በእቴ ውስጥ ሲመጣ ቁጭ ብዬ መንፈሴን ከፍቼ የእግዚአብሔርን ክብር እያየሁ አሸበሽባለሁ። የእግዚአብሔርን ውበቱን እያየሁ ሃሌሉያ አይደል? ቅድም ዘመር ቅድም እኮ ዘምረናል። ኃይለኛ ነገር ነው የምዘምረው አይደል? It's wonderful. I like this kind of worship. ወጋው ምናምን ሲሉ አንዳንድ ጊዜ አደከሙኝ። አሁን የተወጋ ሰው ሁሉ ጊዜ ሲወጉት ይኖራሉ እንደ ይላል። Yeah, we have to glorify Christ. እርሱ ክብሩ ሲገለጥ ሌላ ስፍራ ያጣል። Jesus. Oh, we have to back to the Bible. የእግዚአብሔር ቃል የሚያስተምረን የእግዚአብሔር ወገኖች። ስለዚህ ጌታን እናከብረዋለን። አሜን አይደል? አዎ ሌላ ነው እግዚአብሔር ወይ ለምንድን ነው ገና ስንጀምር ጳውሎስ መጥቶ ሲዘም ዋይ ይላል። ቃል የሚያገለግለው ሰውዬ ገና ቃል መግለጽ ሲችል ዋይ አይችሉም። they can't resist that glory። ንግግር አልነበረማ። በቃል ውስጥ ኃይልና ጉልበት ነበር የሚገለጠው። በዝማሬ ውስጥ እግዚአብሔር ነበር የሚወደሰው። አሁንም እንደዛ ልንመለስ ይገባል። የእግዚአብሔርን ክብር ዲሞንስትሬት ለማድረግ በትውልዳችን መካከል እውነተኛ አምልኮ ሊኖር ይገባል። It's not about the size. It's the heart posture. ልባችን ሃሌሉያ እግዚአብሔርን በመፍራት ንጉሱን በውበቱ ለማየት በመናፈቅ በክርስቶስ በተደረገለት ነገር ቦልድነስን እያያዘ እንደሚገባ ሰው በመቅደስ ውስጥ ገብተን እናሸበሽበታለን። ሃሌሉያ ኢየሱስ ጌታ የሚወደድ ጌታ ውበቱ የሚደንቅ ጌታ ከአእምሮ የሚያልፍ በእኛ አእምሮ የማይወሰድ እውቀትና ማንነት ያለው ጌታ ገና እኮ ምንም አላገኘነውም ወገኖች። የሚሻል ነገር አለ እኮ። ስለዚህ እነዚህ ሰዎች አምልኳቸውን ተስፋ ከመቁረጥ የተነሳ ከራሳቸው ካልኩሌሽን ከራሳቸው አቅም አምልኮ ጀመሩ። ኪሳቸውን አይተው ደከም ያለውን መልኩን ለራሳቸው አለ ሳንቲም ነው እንደናወራ ነበርና የዚህ ዘመን አገልጋዮች መልኩን ለራሳቸው ነው የሚበሉት። ተረፍ ያለውን ነው ለምን ምናምን ሰጡት አለ እና አንተ ወዳጅ ስንት ያየውና አሁን ለልጆቻችን መጀመሪያ አብልተን አይደል ወጥቶን ለነሱ አብልተን እንደውም ሳትወልድ ብላ የሚፈጠረትም ማለት ሳትወልድ ብላ ሳትወልድ ተኛ የሚባሉ ተረቶች ነው። እና አገልጋይ ደግሞ እኮ ሰው ሲወስን ዋጋውን ከተማ ገብቷቸዋል። እኔ የነደድ ሌሎች ምን ለማገልገል ስናስብ እግዚአብሔር ኮሊንግ ሲጠራ በብዙ ጊዜ ኮሊንግ ያላቸው ሰዎች ወደ እግዚአብሔር ለመምጣት ቻሌንጅ እግዚአብሔር ጋር ሲያደርጉ መጽሐፍ ላይ የሚለው ምክንያቱም ዋጋውን ያዩታል። እና እግዚአብሔር የሚማርካቸው በምንድን ነው? ሬቨሌሽኖችን እየሰጠ አይደል? እንደ ሙሴ አይነቶችን ብድራትን ትኩር ብሎ እንዲያይ በመርዳት ከግብፅ ከሚገኝ ጥቅም በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል ኢየሱስ ጌታ። ስለዚህ ያንን ነው በቃ ጀስት እግዚአብሔር ወይ አይኔን አብራልኝ I will serve you in my entire life። ፍቅር ገብቶኛል፣ ያለክልኝ ነገር ገብቶኛል። I will live for you። እግዚአብሔር ወይ አይኔ ይብራ አንተና የመጥራትህን ተስፋ በአግባቡ መመልከት እንችል፣ የኃይልን ታላቅነት መረዳት እንችል፣ በትውልዴ በዘመኔ መካከል አንተን ማሳየት እንችል። ለእኔ ሸክም የሆነብኝን ነገር መጣል የምችልበትን ትከሻ ስጠኝ ተብሎ እኮ ይጸለያል። ጌታ ደግሞ ይረዳል። ሃሌሉያ እንጂ አገልግሎት መለኪያችን የመስዋዕቱን ዋና የሚበሉትን የኤሊ ልጆች አይሆን
አይደል? ይበሉ ነበር አይደል ይላል። በቃ አገልግሎት ሳክሪፋይ ለማድረግ ምን የምንልበት ምርጫ የምናደርግ ብድራታችንን አይተን የሚጠብቀን አክሊል አይተን ይሄ ዘመን የሚጠቀለል እንደሆነ ገብቶ ዘላለም በሚባል ዓለም ውስጥ መጠቅለል በሌለበት ዓለም ውስጥ በእግዚአብሔር ዘንድ በክብር ለመገለጥ ሁሉ በሳት ሲፈተን የምናገለግለው አገልግሎት የማይቃጠል እንዲሆን ክብር ያለው እንዲሆን በእግዚአብሔር ዘንድ የሚቆጠር እንዲሆን ከመፈለግ ከመሻት አቅሙን ጸጋውን ከመጠየቅ ሊሆን ይገባል እንጂ በቅዱሳን ላይ ለመሰልጠን አይደለም። እንዴ አንዳንድ ሰዎች በቃ ነው አይነኩም ዳርፋ ተቻታረዋቸው በቃ በሩቁ ናቸው። አበለብል አይደሉም። ኢየሱስ እኮ አበለብል ነው። ኢየሱስ ለችግረኛው ይገኛል፣ ለዘኪዎስ ይገኛል፣ ለዛች ዘማዊ ይገኛል። ኢየሱስ ይገኛል። ሃሌሉያ። ዘመድ ለሌለው ተገኝቷል። አይደለም እንዴ? ኮሚኒቲ ላገለለው ባለው ኤክስፒሪየንስ የህይወት ስራ ላገለለው ሰው ጠጋ ብሎ ጠርቶ የራሱ አድርጓል። ቀራጩንም አስጠግቷል። ስለዚህ I need that heart. How we gonna get that heart? We have the mind of Christ. በእግዚአብሔር ዘንድ ተሰጥቶናል። ስለዚህ የጸጋውን አቅም አክቲቬት ልናደርግ ይገባል። በእምነት ወደዛ የህይወት ሰዓት ልንገባ ይገባል። I'm that person ልንል ይገባል። እኔ ተራ ሰው አይደለሁም። እኔ የተጠራሁት በዚህ ምድር ላይ ልጅ ወልጄ ቤትና ምኑሬ ስራ ሰርቼ መኪና እየነዳሁ ልኖር አይደለም። ከዚህ ያለፈ ጥሪ አለ። ጌታ ይባረክ። ጀነሬሽን ሼክ ለማድረግ የተጠራችሁ እናንተ አይደ ወገኖች ጀስት በእናንተ ውስጥ ያለውን ኃይል ወቁት። ዲስ ዩር ኮሊንግ እና እነዚህ ሰዎች ያንን ካለመረዳት እስራኤል የተጠራው ለአሕዛብ ብርሃን ሊሆን ነው አይደለም። የቃል ኪዳን አምላክ ጌታ ከአብርሃም ጋር ትዝ ይላችኋል። ምዕራፍ 15 ላይ ሲገባ መስዋዕት ሲያደርግ አብርሃም አርዶ እግዚአብሔርን ቢጠብቀው አልመጣል አይደል? አሞራዎች ብቻ እየመጣች ችግር ነበር። አሞራ ሲያባረር ቆይቶ ከዛ በሸት ሲል ግን ይላል እግዚአብሔር አለፈ እና በዛ ዘመን በነበረ ካልቸር የታወቁት በብዙዎቻቸው ቃል ኪዳን ሲገባ በታረደው ውስጥ ቃል የሚገቡ ሰዎች አብረው ምን ያልፋሉ። ሚኒንጉ ምንድን ነው? ባፈርስ እንደዚህ ልሙት ነው አይደል? በቃ ህልውና ይጥፋል እና አብርሃም ጋር እግዚአብሔር አላለፈም። እግዚአብሔር ነው ያለፈው። ጌታ ይባላል። ሃሌሉያ። አሁን እግዚአብሔር ቃል ኪዳን ያፈርሳል ማለት እኮ እግዚአብሔር የለም ማለት በቃ የእግዚአብሔር ህልውናው በቃ ቃል ገብቷል። የቃል ኪዳን ጋር በክርስቶስ ኢየሱስ የጠራችሁ ታማኝ አድርጎ ቆጥሮ ለአገልግሎት የሾማችሁ እግዚአብሔር። ስለዚህ በቃሉ ላይ ተንተርሳችሁ አምልኳችሁን በቃሉ ማነጽ፣ መቀደስ፣ በቃሉ ላይ መመስረት፣ እግዚአብሔር ቃል ማጥናት፣ የአምልኮ ስርዓቶች ቢብሊካል ፓተርንስ ማለት መጽሐፍ አሁን ማን ነው ሙሴ እግዚአብሔር መቅደስ ሲሰራለት ምንድን ነው ያለው? ወደ ተራራ ጠራው አይደል? ከዛ አሳየ። ከዛ ምድር ላይ ሲወርድ ምንድን ነው ያለው? እንዳሳየው አድርገህ ለመስራት ተጠንቀቃለህ ያለ ኦልሬዲ ፓተርኑ ላይ ነው ያሳየው። ሄቨን አን ስፒሪት ሪዲንግ ላይ እግዚአብሔር ከማን ነው ሙሴ ከእግዚአብሔር ጋር ባሳለፈበት ጊዜ አይደል? ስለዚህ ሁሉ ጊዜ ጋድ ሃዝ አ ፓተርን እዚህ ጋር ጀምረን እንሰራለን ነገር የለም። እግዚአብሔር በክርስቶስ የተገለጠ የአምልኮ ፓተርን አለ። በክርስቶስ የተገለጠ የህይወት መንገድ አለ አይደል? በቃ ኤኒ ከሰዎች ጋር ስላለ የህይወት መስተጋብር በክርስቶስ የተገለጠ ስርዓት አለ አይደል? ኢየሱስ ማታ ማታ ምናምን ካገለገለ በኋላ አይት የለም ይጸልይ ነበር አይደል እንዴ? ሰላም እኮ አሁን ጸሎት ማለት የሆነ መጠየቂያ ብቻ ነው። ፌሎሺፕ ነው ወገኖች
የሆነ እንደስተኛ ምናምን ብቻ በቃ የሆነ ከአባታችሁ ጋር ከእግዚአብሔር ጋር ኮሚዩኒኬት ታደርጉበት። ወደዚህ ፓተርን ቀይሩት። ኢትስ ኮሚኒዮን ፕሌስ ነው ጸሎት። ገብቷችኋል? በቃ የናፈቃችሁን ጌታ እሱ ጋር ለመዋል ለማዳን በቃ እንደ ሰው በዚህ ምድር ላይ ስራ ስላላችሁ ስራችሁን ከሰራችሁ በኋላ በእግዚአብሔር በምትሰሩበትም ሰዓት በስራ ቦታችሁ ታረጉታላችሁ። ግን ዲፕሊ ኮንሰርን ፎከስ አድርጋችሁ ደግሞ ከእግዚአብሔር ጋር በትውልዳችሁ በህይወታችሁ ላይ ባለ ዓላማ ፐርፐስ የእግዚአብሔርን ምሪት ለማግኘት በዛ ላይ መገለጥ ለማግኘት ከእግዚአብሔር ጋር ፌሎሺፕ ማድረግ ይጠይቃል አለ። ክፉ ባልንጀርነት መልካሙን አመል ይዞ ይጠፋል ይላል። ደግ ባልንጀርነት ደግሞ መልካም አመል ያጋባል ማለት ነው አይደል? ከእግዚአብሔር ጋር የዋለ ሰው እግዚአብሔርን ይመስላል። ሲሪየስ ነው። አሁን ከእግዚአብሔር ጋር መዋል ማለት ግን ድሮ ኦርቶዶክስ ያለን አንድ የታዘበው ነገር ቸርች እዛ እኛ የምንኖርበት አካባቢ ጊዮርጊስ ቤተክርስቲያን አለ እና ጊዮርጊስ ቤተክርስቲያን ሰዎች ይመጣሉ። ከዛ ከተወጣ ይጸልያል እና ማይረስ ጸሎቶች አሉ ማስታወሳቸው ሰዎች ሲጸልዩ አንተ ጊዮርጊስ ጎረቤቴን ታሳየኛለህ ጠዋት መግቢያ በጠዋት ማታ መግቢያ ሳጥተህ እንዴት በቀል ይዘን ምናምን ይላል። የመርካቶ ደቦች ወራጌ ሊደው አሁን እግዚአብሔር ከቀናኝ ግስኔ ምናምን አስገባላለሁ እንደ መስዋዕት ብለ ይላል። ይሄም ጸሎት ነው። ጸሎት ማለት ዝም ብሎ የመጡ የሆነ ነገር ሳይሆን ሸክምን ማጋራት በጌታ መልክ ግን ጸሎታችን እንደምን እንደ ፈቃዱ ተጸልዩ አይደል የሚለው መጽሐፍ ቅዱስ። እንደ እግዚአብሔር ፈቃድ የተጸለዩ ጸሎቶች ተሰምተዋል፣ ተደርገዋል፣ በእምነት አክተዋል። ስለዚህ የእግዚአብሔርን የፈቃዱን እውቀት ደግሞ ለማግኘት ምን ያስፈልጋል ይለናል? በአእምሮ መታደስ መለወጥ ይላል አይደል? አእምሮ መታደስ ሰለወጡ ይላል አትምሰሉ ይላል። ግን እግዚአብሔር የሚረዳ አምላክ ስለሆነ በማይገባን ጸሎት ውስጥ እያስተካከለ ይረዳል። ኢየሱስ ጌታ አለ። እዚያ ሀገር ነጮች ደስ ይሉኛል አንዳንድ ጊዜ እንግሊዝኛችን ስምር ይላል ይረዱናል። ምን ለማለት እንደፈለገ ነው ለማድረግ አበሻ ሲሰማችሁ አያችን ቻትችን ምናምን እነዛኞች ተመልካዮቹ እነዛ እንትን ነው የፈለጉት ልታስተላልፉ የፈለጋችሁትን መልእክት ነው። ግራመራችሁ ምን ይሁን ወርዲንጋችሁ ምን ይሁን ምናምን በቃ ደንብ ነው ይረዳችኋል። እና እግዚአብሔር ከነሱ ይረዳል አለ ይሁን። ግን ሁል ጊዜ እግዚአብሔር ሊያሳድገን ሲመጣ ከፈቃዱ ሀሳብ ጋር አላይን ማድረግ ህይወት እንደ ፈቃዱ እንደ እግዚአብሔር ቃል የመጸለይ ለዛ ነው በቸርች ውስጥ አንዳንድ ጊዜ አንዳንድ ቸርቾች ነው እንዲህ ተብሎ እንደተጻፈ ብለናል። የምንጸልይ በግሩፕ ስንጸልይ እግዚአብሔር ወይ እንደዚህ ተብሎ እንደተጻፈ ምናምን ለምንድን ነው የምንለው? ቃሉ ጋር እንደ ቃሉ የሆነ የጸሎት ፓተርንን ትውልዱንም ለማስተማር እኛም ፕራክቲካሊ በምናደርግባቸው ጊዜዎች ያ የእግዚአብሔር ቃል ኮንፎርሜሽን ስላለው እንደምንሰማ ስለምናምን ነው። ስለዚህ እነዚህ ሰዎች የአምልኮ ፕሮብሌሞቻቸውን እንደ እግዚአብሔር ቃል ሊያስተካክሉ እንደሚገባ ይመክራል። በእኛም ዘመን በእኛም ትውልድ መካከል እግዚአብሔር ከአክቲቪቲ ይልቅ የምናቀርበው አክቲቪቲ እንደ እግዚአብሔር ቃል እንዲሆን ይፈልጋል። ሞቲቫችን በእግዚአብሔር ቃል ሊስተካከል ይገባል። የምትፈልጉበት ነገር እንደ እግዚአብሔር ሐሳብ ሊሆን ይገባል። ይከብዳል። አንዳንዴ ግን የኢየሱስን ጸሎት ተማሩ። እኔ ኢየሱስ ክርስቶስ የሚያስደንቀኝ አንድ ጸሎት አለ። ወደዚህ ምድር ሲመጣ ስጋ ሲለብስ ያን ሁሉ ሲያልፍ እንደሚሰቀል ምን ይላል? ያውቃል አይደል? ሰው ልጅ ሲሰቀል ይገባል እያለ ማለት ሲያወራን ነበረ። እዛ ወጥቶ ከዛ ቀኗን ስትቀር ቻሌንጇ ስትመጣ ግን ምን ሆነ? ቻሌንጅ አይደል? እና ምን ጸለየ? አባት ሆይ ፈቃድህ ይሁን። አሁን ፈቃዱ አለመሆኑን እኮ ያውቃል በዛኛው ቀውቶ ማለት ነው። በዚህኛው ቻሌንጅ ግን በቃ አባት ይሄ ሰው አከለ ለዚህ ቀን እኮ ነው የመጣው እና እግዚአብሔር መላእክት ልኮ ምናምን
አበረታው ይላል። አይውሽ ጽፎልን ቢሆን ላለጻፈ ምን ብሎት ይሆን ኢየሱስ እንዴት ነው ያበረታ? በቶቿ እንዴት ነበር ያበረታው ማለት ነው። አንዳንዴ በህይወታችሁ ውስጥ እንዲህ አይነት ነገር ሲመጣ እግዚአብሔር መልአኩን ልኮ ያበረታችኋል። ኢየሱስ ጌታ ክንፍ ያለው መልአክም ባይመጣ ወንድሞች መጣ ማለት አለ። አብዛኞቹ ወንድሞች በታላቅ ቻሌንጅ ስታልፉ መጥተው ያበረታችኋል። እግዚአብሔር ይልካቸዋል መልእክተኞች እግዚአብሔርን ነገር ይዘው እና ኢየሱስን የሚመስል ብድራት እንደገና እሱ ከሞተ በኋላ የሚድነው እሱ እንደገና እያወጣ እያሳየ ቢሆን አንዳንዴ ያን ስታዩ ትቀበሉታላችሁ አይደል? የሆነ ነገር የሚመጣውን ስታዩ የጊዜውን መከራ ምታረጉታላችሁ፣ እንደ ቀላል ትቆጥሩታላችሁ፣ እንደ ቀላል ትቆጥሩታላችሁ። ስለዚህ አምልኳችን እንደ እግዚአብሔር ቃል ሊሆን እንደሚገባ እናገራለን። ከዛ ሁለተኛው ሀሳብ ላይ በዚህ መጽሐፍ ላይ ብናየው የቃል ኪዳን ስርዓት መፍረስ ወይም ደግሞ ሚስቶቻቸውን የቃል ኪዳን ሚስቶቻቸውን መተው የሚል ሀሳብ እናገኛለን። እግዚአብሔር ከተቆጣበት እናንተ ስሜን የምታቃኑ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፍራቴ ወዴት አለ? ቁጥር 6 ነው ያነበብኩት ያላት የሰራዊት ጌታ እግዚአብሔር እናንተም ስምህን ያቃለልን በምንድን ነው ብላችኋኛ? በመሰዊያ ላይ ርኩስ እንጀራን ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። የእግዚአብሔር ገበታ የተናቀፈ ነው በማለታችሁ ነው። እውር መስዋዕትን ስታቀርቡ ክፉ አይደለምን? አንካሳውን የታመመውን ስታቀርቡ ክፉ አይደለምን? ያንን ላለቃህ አቅርብ። በእውኑ በአንተ ደስ ይለዋልን? ወይስ ፊትህን ይቀበለዋልን? ይላል የሰራዊት ጌታ እግዚአብሔር። አሁን ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ በእጃችሁ የተሰጠ ሲሆን ከቶ ፊታችሁ ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሰዊያ ላይ እሳትን በከንቱ እንዳታቀጣጡ በእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ በእናንተ ደስ አይለኝም፣ ቁርባን ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል። በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕ ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናል። እነዚህ ሰዎች ያው ያለባቸውን ፕሮብሌም ከነገራቸው በኋላ በቃ አምልኳችሁን አለ እኔ ደጅ ይዘጋል ስለሚፈልገው ግን ለስሜ ግን መስዋዕት የሚያቀርቡ ከፀሐይ መውጫ እስከምን ምን ይነሳሉ ይመጣሉ። ሌላ ይባል ያው ስለኛ የተነገረው ስለሆነ በዚህ ስም ይላል። አሁን ቴስታመንት ላይ ነገሮች ለእኛ ለአሕዛብ የተነገሩ ነገሮች አሉ እና ይሄን ካወራ በኋላ ምዕራፍ 2 ላይ አሁንና ካህናት ሆይ ይህ ትእዛዝ በእናንተ ላይ ነው፣ በስሜ ክብር ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት ይላል የሰራዊት ጌታ እግዚአብሔር። እርግማን ሰድባችኋለሁ፣ በረከቶቻችሁ ረግማለሁ። አሁንም በልባችሁ አላደረጋችሁትና እኔ ረግሜያታለሁ። እነሆ ክንዳችሁ ገሥጻለሁ፣ የመሥዋዕታችሁ ፋንድያ በፊታችሁ ላይ እበትናለሁ፣ ከእነርሱ ጋር በአንድነት ትወሰዳላችሁ። የአምልኮ ጤነኛ አለመሆን የሚያመጣው ኢምፓክት ጉልበት ማጣት፣ አቅም ማጣት። አምልኮ እንደ እግዚአብሔር ቃልና ንጽሕና ባለው መልኩ የማይካሄድበት ሲሆን የእግዚአብሔርን እርግማን የሚያስተናግድ ስለሚሆን ኃይል እናጣለን። ለዛ ነው ብዙ የእግዚአብሔር ጉልበት ኃይል ዲሞንስትሬት የማይደረግባቸው ምክንያቶች አንዳንድ የአምልኮ ስፍራዎች እንደ እግዚአብሔር ቃል አይደሉም የሚቀሩት። ኢንቴንሽን ኢንተሃርት ተቻለ ማለት ዝማሬውን አይደለም የምላችሁ፣ ግን የልብ ፕሮፌሰሮቻችን የምናደርግበት ሞቲ ንጉሱን ለማወደስ ንጉሱን ከማንነቱ የተነሳ የሚገባውን ክብር ለመስጠት ካደረገልን ነገር የተነሳ ልንሆንለት በሚገባው ነገር እየሆንለት እንደ እግዚአብሔር ቃል በመታዘዝና በምድር ላይ በምንኖርበት ዘመን ሁሉ የሆነ ሪስፖንሲቢሊቲ ያለ ትውልዶች እንደሆነ እግዚአብሔር የእሱ አምባሳደሮች አድርጎ ምድር ላይ እንዳስቀመጠን ትውልድ ራሳችን ልንቆጥር ይገባል። በቃ ወይ አርዳት ፐርሰን እናንተ ለእግዚአብሔር ፐርፐዝ በምድር ላይ የተቀመጣችሁ ሰዎች ናቸው። እንደዛ ከሆነማ እኔ ባለፈው አይቻልሻለሁ። እኔ ከዳም በኋላ የመጀመሪያ የጠየቁት ጥያቄ በቃ ይህንን የሚባል ለምንማሪ ነው ያሉት። በቃ ወደ ጌታ ምን የሚያጓጓ ነገር አለ? ሲሪየስ እኮ ለመነግራችሁ እናንተ ዛፎ ከዛኛው ጋር ስናስተያየው ማለት ነው። አሁን በበራልን መጠን ነገርን እየናቅነው ነው ማለት ሙሴ ብድራቱን ሲያይ ነው የፈርዖን የልጅ ልጅ ላለመባል በእምነት ምን ያህል እንዴ ያላየ ሰው ግን ወደዛ ነው የሚገሰግሰው። እንደውም እየታገለ
የፈርዖን ልጅ ለመባል አንዱን በጊዶ እየጣለ አንዱን በምናምን እየወቀሰ ምናምን እዚያች ፖዚሽን ለማያዝ ይሆናል። የገባው ሰው ግን ለሚመጣው ጥሪ ለሚመጣው ሐሳብ የምድሩን ነገር እየተወ በሰማይ ነገር እየተዘረጋ ይሄዳል። ስለዚህ እነዚህ ሰዎች የሚቀርብላቸውን የእግዚአብሔርን የማስተካከያ እርምጃ አልተቀበሉም እና መጨረሻ ኮንሲኩዌንሳቸው መጽሐፉ እንደሚነግረን እግዚአብሔር ከዚህ ዘመን በኋላ ዮሐንስ እስከሚመጣበት ጊዜ በመካከላቸው ነቢዮች አልተነሱም። ከዛ ቀጥሎ የምናየው ቅድም ያልኳቸው የቃል ኪዳን ስርዓት ነው። ምን ይላል እግዚአብሔር? የአባቶችን ቃል ኪዳን ለማስነቀፍ እኛ እያንዳንዳችን ቁጥር 11 ላይ እግዚአብሔር የወደደውን መቅደስ ይሁዳ አርክሶታልና የእንግዳውንም አምላክ ልጅ ሚስት አድርጎ አግብቷልና ይሁዳ አታሏል። በእስራኤልና በኢየሩሳሌም ውስጥ ርኩሰት ተሰርቷል። ይህን ከሚያደርግ ሰው እግዚአብሔር የሚጠራውና የሚመልሰውን ለሰራዊቱ ጌታ ለእግዚአብሔር ቁርባን የሚያቀርበውን ከያዕቆብ ካል ያጠፋል። ይህም ደግሞ አድርጋችኋል። እግዚአብሔር ቁርባን ዳግመኛ እንዳይመለከት ከእጃችሁ በደስታ እንዳይቀበል መሠዊያውን በእንባ በለቅሶ በሐዘን ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳን ሚስት ሆና ሳለች እርሷን አታለሃልና እግዚአብሔር በአንተና በልጅነት ሚስት መካከል ምስክር ስለሆነ ነው። እግዚአብሔር የሕይወት መንፈስ እዚህ ክፍል ላይ ምንድን ነው? እነዚህ ሰዎች ያለቅሳሉ፣ ይጸልያሉ፣ ምን ይላሉ? እግዚአብሔር ግን አንሰማም እና ምንድን ነው ሲላል ምክንያቱም ሲናገር የቃል ኪዳን ሚስቶቻችሁ ምን ብላችሁ ፈታችኋል፣ ከሌሎች አሕዛብ ጋር ምን ብላችሁ ተጋብታችኋል ማለት በሕጉ ቃል እንደዛ አይነት ነገር አይፈቀድም ማለት እዛ ሴት ነው። አሁን ብዙ ጊዜ እግዚአብሔር ለምንድን ነው ከአሕዛብ ጋር የእስራኤል ሕዝብ እንዳይጋባ የሚፈልገው? እግዚአብሔር ዘር ነው ፕሪዘርቭ እያደረገ ስለዚህ ዘር ይጠብቃል። አንዳንድ ጊዜ ትዳር ውስጥ ሰዎች መለኮታዊ የሆነውን ፕላን አይመለከቱም። በምድር ላይ ያለውን የፋንታሲ ወይም ደግሞ የሮማንቲክ እንትኑን ብቻ ነው የሚፈልጉት። ግን ትዳርን እግዚአብሔር ሲመሰር በዛ ውስጥ ለጀነሬሽን የሚሆን እቅድ ነው ያለ። እግዚአብሔር ትውልድን ለማስቀጠል ይመጣል። የሚመጡ ልጆቻችን የእግዚአብሔርን ክብር ሀሳብ ተሸክመው ለሚመጣው ትውልድ ምን የሚያደርጉ ናቸው? የሚያሻግሩ ናቸው አይደል? ነገር ከዚህኛው ኮንሴፕት ወጠናል። አሁን ብዙ ጊዜ ከዚህኛው ወጠን ሞር ፎከስ የምናደርገው ሴኩላሩ ዓለም የሚያደርገውን ስርዓት ብቻ አይደል? ልጅ ወዳለ ጥሩ ተማሪ ሆነ ጥሩ ዩኒቨርሲቲ ግራጁዌት ያደርጋል፣ ስራ ይይዛል፣ ከዛ ጥሩ የእግዚአብሔርን ፐርፐዝ ኖረ ተሸከመ አልተሸከመ ብዙ በልባችን እንፈልገዋለን፣ ግን ይፈርታችን ያናንሳል። ገብቷችኋል? ሌላችሁ ፈለጉት ፈርታችን ያ እናንተን አላውቅም። አሁን ነገራችሁ አንዳንድ ቸርቾች ጋር ስትሄዱ ልጆች ጋር ብዙ የተደራጀ ፎከስ አድርገው ሲሰሩ አላቸው። ድሮ የምንለው ነገር ነው። የቤተ ክርስቲያን የዓመት የፋይናንስ ወጪዋ ምናምን ሄዳችሁ ኦዲት የማድረግ አቅም ብታገኙ ለልጆችና ለወጣቶች ኢንቨስት የሚያደርጉትን መጠዛ በጣም ጥቂት ሆና ትገኛለች። ዳት ሚንስ ፎከስ የሚያደርጉት እዚህኛው ጋር ስለ ትውልድ የማየት እንትናቸው ገና ምን አለ አንጨም። ትውልድን የሚያይ ሰው ደግሞ ፎከስ የምታደርገው ኔክስት ጀኔሬሽንን በእግዚአብሔር ሀሳብ ለመጠቅለል ከልጅነታቸው ጀምሮ የእግዚአብሔርን እውቀትና ማስተዋል እያያዙ አለ። ፖል እኮ በጣም የሚደንቀኝ ቃል አለ እና ክርስቶስ በእናንተ ውስጥ እንደተሰቀለ ሆኖ በልባችሁ እስኪሳል ድረስ ምጥ ይዞኛል አይደል? የክርስቶስ መሰቀል እና ያ የህይወት በልባቸው ተስሎ እስኪያል ድረስ እና አንዳንድ ጊዜ የእኛ ልጆች ጌታ እንደዛው ነው እንድናይ ምጥ ይዘናል። ገብቷቸዋል። ክርስቶስ በልባቸው በትውልዳቸው መካከል የእግዚአብሔርን እውነት አንከር አድርገው የጨለማውን ዓለም የሚገዳደሩ ለማድረግ ሀው ዊፕላን ምን ያህል ፕላን እያደረገ ምን ያህል እያቀመ እና ጋብቻ ብዙ ጊዜ ስናይ ከኢንተርት ከባድና ከሚስት ዝም ብሎ የሆነ ኑሮ ልጅ ወልዶ ምናምን ከመኖር ዲቫይን ፐርፐዙንም ማስተዋል ጠቃሚ ነው። ዲቫይን ፐርፐዙን ማስተዋል ጠቃሚ እሱን ስናስተውል ነው ጊዜያዊ ግጭቶችን ምን ማድረግ እንችላለን? ኮምፕሮማይዝ እያደረግን ለጎሉ እንኖራለን ማለት አሁን እኮ አብዛኛው
እንዳላስደነቃችሁ ዩኬ ውስጥ የተሰሩ ሪሰርቾች አብዛኛው ክርስቲያኖች በዲቮርስ ውስጥ ነው የሚያልፉት። ምክንያቱም ከነሱ ጋር ነው እንትናቸው ሀሳባቸው ለእሷ ካልተመቻት ወይ ለእሱ ካልተመቸው እንጂ የመለኮትን ሀሳብ በዛ ትዳር ውስጥ ለማድረግ ስለሚከፈል ዋጋ እና እነዚህ ሰዎች ትዳራቸውን የሚፈቱበት ፐርፐዝ እዚህ ሂስቶሪካል ባክግራውንድ ምንድን ነው? ቅድም እንደምንጠቅሷችሁ ድሃዎች ስለነበሩ ሲመጡ እዛ ጋር የነበሩ ሴቶቹ ግን ኢኮኖሚካሊ ትንሽ ስለነበራቸው ድሃ ሚስቶቻቸውን እየፈቱ ገንዘብ ያላቸውን ሴቶች አይገቡ እና ለገንዘብ ነበር ኑሯቸውን ለማሻሻል የሆነ ነገር ለማድረግ ነበር እና እግዚአብሔር የቃል ኪዳን ሚስቶቻችሁን ስለተዋችሁ እኔ ምስክር ሆኜባችኋል እና ኮቨናንት እግዚአብሔር ሁሉ ጊዜ ሪስፔክት የሚያደርገው ዓለም ነው። ጋብቻ ኮቨናንት ሊሆን ይችላል፣ በቅዱሳን መካከል ያለ ኮቨናንት ሊሆን ይችላል፣ በተለያየ ህይወት ሰዓት ውስጥ ያለ ቢብሊካል ኮቨናንት ሊሆን ይችላል። እግዚአብሔር ፎከስ የሚያደርግበት እውነት ነው። ስለዚህ በመጨረሻ ተስፋዎችን የምንመለከትባቸው ነገሮች አሉ። ድንገት ወደ መቅደሱ የምንጠብቁት ጌታ ምን ይላል? ይመጣል የሚል አለ። ሲመጣ ግን እንደምንድን ነው የሚመጣው? እንደ አጣቢ ሳሙና እንደ አንጥረኛ እሳት ሆኖ ይመጣል፣ ያጠራችኋል ነው። ገብቷችኋል? አሁን የሆኑ የእግዚአብሔርን ክብር የእግዚአብሔርን መገለጥ እንደሚናፍቅ ሰው የምንፈልግ ከሆነ እግዚአብሔር ይመጣል፣ ምንም ችግር የለበትም። እግዚአብሔር ምን ይላል? ይመጣል። ግን ሲመጣ አጥርቶን ነው ክብሩን ሊያሸክም የሚፈለግ። ስለዚህ ሁሉ ጊዜ በእግዚአብሔር ቃል ላይ የተመሰረተ አምልኮን የተመሰረተ ሪሌሽንሽፕን ኮቨናንታል ሪሌሽንሽፕ ከሰዎች ጋር ያለን አኗኗር፣ ከትዳር ጓደኞቻችን ጋር ያለን አኗኗር፣ ከማንኛውም ሰው ጋር የሚኖረን አኗኗር እንደ እግዚአብሔር ቃል ምን የሆነ ማለት ነው የተጠበቀ መሆን ሰው ሲያደርገው ስላየ ነው ዓለም ስለሚያደርገው የተለያየ አይነት ፕሪንሲፕሎችን ከመከተል ወደ እግዚአብሔር ቃልና ሀሳብ ስንጣበቅ ወደዛ ስንመለስ የእግዚአብሔር ግሎሪ በትውልዳችን መካከል ምን ይላል? ይገለጣል። ስለዚህ መልእክቴን ልቋጫት እና ጌታ ይባላል። የእግዚአብሔርን ክብር ለማስመለስ የሚያስችል ወይም ዝምታውን ለመስበር የሚያስችል የህይወት ስርዓቶች ነው። የመጀመሪያው አምልኳችን እንደ እግዚአብሔር ቃል ይቃል። our worship በእግዚአብሔር ቃል ላይ የተመሰረተ ሊሆን ይገባል። በእኛ ስሜት በእኛ ምናምን ኦኬ we do that ግን we have to become mature ማቹር ሰው ነው አይደል? ክብር የሚሸከም የሆነ ነገር የምታሸክሙት የሰውን ማቹሪቲ ምን እያላችሁ ያያችሁ አይደል? ስለዚህ ከእግዚአብሔር ቃል ጋር አላይን የሚያደርጉ ልባቸው በእግዚአብሔር ቃል እየመረመሩ ለንጉሱ የሚገባውን በክርስቶስ ኢየሱስ ባለ ድፍረት በእግዚአብሔር እውነት ውስጥ እየገባን ልናመልክ አምልኳችን ንጽህና ሊኖረው እንደሚገባ ማየት ፕሪቴንድ ያደረገ አምልኮ፣ አንካሳ የሆነ አምልኮ፣ የማይገባ የሆነ አምልኮ ስትሮፕ ነው አይገባ። ጌታ በዛ ይንጠብቀናል። ለእኛ እንጆይ የምናደርገው ይመስል ግን እግዚአብሔር የሚደሰትበት ግን ጀኒን የሆነ አምልኮ በድካም ውስጥ እንኳን ብንሆን በምህረቱ ውስጥ አልፈን ማምለክ እንችላለን። ኢየሱስ ጌታ አይደል? የእግዚአብሔር የአምልኮን አቅም ደቨሎፕ ያደረገን በክርስቶስ። ሁለተኛ ከሰዎች ጋር የሚኖረን ሪሌሽንሽፕ እንደ እግዚአብሔር ቃል ሊቃኝ ይገባል። አዋዋላችን ሪሌት የምናደርጋቸው ሰዎች ክብር እንደተሸከመ ሰው የእግዚአብሔር ነገር እንዳለበት ሰው ጥንቃቄዎችን ልናደርግ ይገባል። ካህናት ነን የምንል ሰዎች ደግሞ እዚህ መጽሐፍ ላይ እንደሚሆን የሕጉ ቃል ከንፈራችን ላይ ሊገኝ ይገባል አይደል? ካህኑ ነው ቃል የሌለው አንድ ያን ጊዜ ሲሰብክ የሰማሁት እና ይዛለ እነዚህ አገልጋዮች ለምን መድረክ የማይሰጡ እነሱ ብቻ ነው
ምናል በጣም በቃ እንትን ነበር። ከዛ ጌታ ይባርካቸውና እነዚህ አገልጋዮች መድረኩን ሰጡኛል። ወጣው አለ ሃሌሉያ ይህንታለ አንዳንዴ ያንተ ዘጋጀንበትን ነገር ኮሊንግ ኢትስ ዝግጅት ማለት ጥሪ ምን ይጠይቃል? ዝግጅት ይጠይቃል። ጥሪ በፐርፌክት ሁኔታ በሰው ውስጥ እንዲገለጥ የምትፈልግ ከሆነ በጥሪና በዝግጅት መካከል ያሉትን እንትኖች በትዕግስት መቻል። አንድ ሰው አስተማሪ ነኝ ካለ ቢያንስ ከዘፍጥረት እስከ ራዕይ ያለውን መጽሐፍ አንብቦ ይቻላል አይደል? የመጽሐፍ አስተማሪ ነኝ ካለ የማስተማሪ የሆነ አገልጋይ ማን ነው? ክርስቶስ ነው አይደል? ክርስቶስ ነው። ክርስቶስ እኔ ጌታ ሆኜ ሳለሁ አይደል? የእናንተ ምን? ስለዚህ የሰው ልጅ ሊያገለግል እንጂ ሊያገለግል አልመጣም። ከዛ አገልጋይ ሊያገለግል አገልጋይ አይደል? በቃ ሰው ራሱ አገልጋይ እኮ አገልጋይ when you choose to serve God በልባችሁ ውስጥ ሰዎችን ለማገልገል ቆራጥ የሆነ ውሳኔ ያስፈልጋችኋል። ስለዚህ ሬዲነስ ያስፈልጋል። ዝማሬ አገልግሎት ሰው ከተሰጠው ለዝማሬ ጊዜ ማጥፋት አለበት አይደል? በእግዚአብሔር ቃል ውስጥ መዋል አለበት። በቃሉ ውስጥ ያለውን መጸለይ ይጠበቃል። እንኳን ዝማሬ ከአምልኮም ከመልእክትም ከብዙ ነገር ጋር የተያያዘ ማለት የሚዘምር ሰው ሰባኪ ነው። የሚዘምር ሰው ትንቢት ተናጋሪ ነው። የሚዘምር ሰው የአምልኮ ቀዳጅ ነው፣ ፈር ቀዳጅ ነው አይደል? ወይ just encounter with that one አንዳንድ እኮ ዘማሪዎች ፕሮፌሲ ነገር ነው የሚያወሩት አይደል? በቃ በትንቢት ተናጥቀው አውጣቸዋል የዝማሬያቸው። አንዳንዶች ደግሞ በቃ ፈርም የሆነ ቲቺንግ ያስተምሯቸዋል አይደል? ስለዚህ ዝም ብሎ ድምፁንና እንትኑን ስላገኘ ሰው we have to spend time with God's word and read based on our grace እግዚአብሔር መንፈስ ሬቨሌሽንን ይሰጠናል። ከዛ ከኛ ቀደም ያሉ የመጽሐፉ አገልጋዮች የሆኑትን ደግሞ መጽሐፉ ላይ ያሉ ሰዎችን እንደ ክርስቶስ አይነቶችን፣ እንደ ጳውሎስ አይነቶችን፣ እንደ ፒተር አይነቶችን ደግሞ ማየት። ምክንያቱም በዚህ ዘመን አንዳንድ ጊዜ ምልክት የሚሆኑ አገልጋዮች እየጠፉ ስላስቸገሩ ማለት እና ብዙ እነሱ ለመምሰል ከመሰላችሁ ችግሩ ስለምትገቡት እዚህ ጋር ግን መጽሐፍ የመሰከረላቸው የእግዚአብሔር መንፈስ የመሰከረላቸው ይህ እንደኔና እንደናንተ ሰው የነበሩ ነገር ግን እግዚአብሔርን ሐሳብ አገልግለው መንፈስ ቅዱስ ኮንፈርም ያደረገላቸው ምሳሌዎቻችን ነው። ስለዚህ እነሱ እንያቸው ዮሐንስን ስታይ አያስቀናችሁ። ዮሐንስ ከዛ ዝምታ በኋላ የመጣው ዮሐንስ ማለት እና የእግዚአብሔርን ዝምታ የሰበረበት አገልጋይ እኮ ዮሐንስ ነው። መጣ ክብር ማይሻማ አይደል? እኔ ላንስ እሱ ምን የተገባ በምድረ በዳ የሚጮህ መጣ። በቃ ክብር የሚያመጣ ሰው እዚህ ከምድር ጋር ተጠላለፈ። ለንጉሱ ሊመጣ ላለው ለእርሱ መንገድ ጠራጊ ትፈልጋላችሁ። እግዚአብሔር ክብር በትውልዳችሁ መካከል እንዲገለጥ just ተማሩ ከዮሐንስ humbleness እኔ ላንስ እሱ ልልክ ይገባል። እዛ ዮሐንስ የሚገርመኝ ደቀ መዛሙርቶቹ ያስተማሩ ጌታ ኢየሱስ ክርስቶስ ነበር። አንድ የሚገርመኝ ክፍል አለ እና የዮሐንስ ደቀ መዛሙርቶች መጡና ለኢየሱስ ያ አንተ በዮርዳኖስ ያጠመቅከው እዛ ደቀ መዛሙርት እየሰበሰበ ምን እያደረገ ነው እና እንዴት ዝም ትለዋለህ አይነት ነው። ምክንያቱም የዮሐንስ ደቀ መዛሙርቶች ዮሐንስ ቢግ ጋይ አይደል? ያ ቢግ ጋይ እሱ ራሱን ዝቅ አድርጎ ያለ ሰው አይደል? እናንተ ዝቅ ስታደርጉ የሚገለጠው ግሬስ እና ቦልድነስ በሰዎች ውስጥ ፍርሃት ያመጣል። እና ዮሐንስ ነው እናንተ ሰዎች አለ እኔ መሲሁ አይደለሁም፣ እኔ መሲሁ አይደለም። ንጉሥ ሲመጣ ደቀ መዛሙርቱ ለንጉሱ ቢሰጥ እንዴት አይነት አገልጋይ መሰላችኋል? አሁን በዘመናችን የምናያቸው አገልጋዮች ለክርስቶስ ሰዎችን የሚሰጡ ሳይሆን ለራሳቸው
የሚይዙ ናቸው። ለዚህ ነው መንፈሳዊ ተሐድሶ የሚያስፈልጋል። እግዚአብሔር መስፈር ይፈልጋል። ሰዎችን ለክርስቶስ የሚያስረክብ አገልጋይ፣ ለራሱ የሚኮለኩል አይደለም። ለጌታ ዮሐንስ እንደዛ ነው ያደረገ። ደቀ መዛሙርቱን ኢየሱስን በቃ ተከተሉት፣ እሱ ነው መሲሁ፣ ሂዱ ወደ እሱ ነው ያላቸው። ለሚበልጠው ለጌታ ሰዎችን የምናዘ ጳውሎስ ስለ አፍሮዲጡ ሲመሰክር የሰክርላቸው ይላል። ሌሎች የራሳቸውን ጥቅም ይፈልጋሉ፣ እሱ ግን ብሎ። ስለዚህ መንፈሳዊ ተሐድሶ በዚህ ዘመን ውስጥ እግዚአብሔር ማምጣት ይፈልጋል። የቤተክርስቲያን ክብር ወደ ቀደም እና በመጨረሻው ዘመን ልትገለጥበት በወደደበት አቅም ልትገለጥ ይፈልጋል። God he need a humble servant። የአምልኮ መበላሸት፣ የቃል ኪዳን መበላሸት፣ የክህነት መበላሸት ሊሰብር የሚችለው የክርስቶስ መገለጥ ነው። ስለዚህ ክርስቶስን ለመግለጥ እንደ ዮሐንስ ራሱን ዝቅ የሚያደርግ አገልጋይ እግዚአብሔር ይፈልጋል። እዚህ ከተማ ውስጥ እግዚአብሔር ታላቅ ነገር ሊሰራ እንዳለ በልቤ በእግዚአብሔር ፊት በመንፈስ ቀጥታ ነገር ታሪካችሁ ከዚህ በኋላ ይደገል። ይህ መበላሸት፣ መከፋፈል የጀመሩ ማቆም በኢየሱስ ስም የተሰበረ ከዚህ በኋላ ሰራዊት የሚነሳ ቻሌንጅ ሊኖረው ይችላል። እዚህ ጋር የሆነ ነገር ስታደርጉ እዛ ጋር የፈረሙ ሰዎች ሊያደርጉ ይችላል። ግን ይወቅ የሙሴ እባብ ትውጣቸዋለች፣ ጌታ ይባላል። ስለዚህ ሁሉ ጊዜ እግዚአብሔር ግን አንድ ሰው ይፈልጋል። ያ ሰው እኔ ነኝ። ሲሪየስ እግዚአብሔር ወይ በትውልዴ መካከል እኔን ተጠቀም። ያንተን ክብር፣ ያንተን ፕሬዘንስ፣ እውነተኛ የመንፈሳዊ እንቅስቃሴን ስርዓት በዚህ ትውልድ መካከል የቤተ ክርስቲያንን ክብር ለማስመለስ ፓብሊክ ዊትነሳችን እንደቀደመው የእግዚአብሔር ሰዎች የሚከበሩበት፣ የሚታመኑበት፣ ለብዙ ነገር የሚፈለጉበት እንዲሆን እግዚአብሔር እንደዚህ አይነት ጊዜ ሊያመጣ ከእግዚአብሔር ቃል ጋር እንጣበቅ። አምልኳችንን በእግዚአብሔር ቃል እንቀድስ። የቃል ኪዳን ስርዓቶቻችን በመመለስ በንስሐ እንመልስ። እግዚአብሔር አገልጋሽ ከሆነን የሕጉ ቃል ከከንፈራችን ላይ እንደ እግዚአብሔር ቃል ምን እንበል እንናገር። ጌታ ይባረክ። እስኪ አጭር ጸሎት እንጸልይና እንጨርስ። ያ ሰው እኔ መሆን ይፈልጋል። እግዚአብሔር ወይ ተጠቃለብኝ። ያንተን ዝምታ በትውልድ መካከል እግዚአብሔር ለማሰብ አንተ በመገለጥ እውቀት በኃይልህ በጥበብህና በማስተዋል በትውልዳችን መካከል በክብር እንድትገለጥ እኔ ተጠቃለብኝ። አሜን። ውበትህን በትውልድ መካከል ለመግለጥ፣ ማንነትህን በትውልድ መካከል ለመግለጥ፣ በክርስቶስ የተገለጠው ፍቅር፣ በክርስቶስ የተገለጠው ምሕረት፣ በክርስቶስ የተገለጠው ድል አድራጊነት እግዚአብሔር የዘላለም አባት በዚህ ትውልድ መካከል እንዲገለጥ እኔን ተጠቀምብኝ። እግዚአብሔር እርዳኝ። ዓይኔን አብራ፣ ልቤን አብራ። መፈለጌን ወደ መፈጸም ወደ ማድረግ መቀየር የምትችል አንተ ነህ። ከልቤ እግዚአብሔር ዛሬ ለሚሻለው ለዚህ ለሚበልጠው ለዚህ ልቤን በፊት አፈሳለሁ። በጠራኸኝ በእኔ ውስጥ ልትገለጥ በወደድከው መጠን ያለ መከልከል እግዚአብሔር ትገለጥ ዘንድ ዘመኑን የሚመጥን ያለውበትን አካባቢና ሁኔታ የሚመጥን መንፈሳዊ አቅምን ሁሉ እግዚአብሔር ክሬት ልታደርግ በቃል ውስጥ ያለ ብርሃን እንዲበራል በኢየሱስ
እግዚአብሔር ስለዚህ ጉባኤ አመሰግናለሁ። እዚህ ጉባኤ ውስጥ እግዚአብሔር ላንተ የሆኑ በትውልዳቸው መካከል ውበትህን የሚገልጡ የፈረሰውን የዳዊትን ድንኳን የሚሰሩ ባሪያዎች እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድታስነሳ ጸልያለሁ። በውስጣቸው ያለ ጸጋ እግዚአብሔር የዘላለም አባት ከፍ ወዳለ መጥራት እንዲያድግ ከተያዙበት ነገር ነፃ እንዲወጡ በሚያስፈልጋቸው ነገር እንደ ባለጸግነት መጠን በክርስቶስ ኢየሱስ እግዚአብሔር እንድትሞላባቸው በኢየሱስ ስም ጸልያለሁ። እዚህ ጉባኤ ውስጥ እግዚአብሔር ሆይ ይህ ሸክም ከመንፈስ የተነሳ ወደ ፍጻሜ ያገኝ ዘንድ ጸሎት ሕይወታቸው ይታደስ ዘንድ የአምልኮ ስርዓታቸው ይታደስ ዘንድ እርስ በርስ ያላቸው ግንኙነት በጌታ በኢየሱስ ስም የታደሰ ይሆን ዘንድ በኢየሱስ ስም ጸልያለሁ። አቤቱ የቃልህን ደጅ አብራላቸው፣ በቃልህ ጠብቃቸው። ስለረዳኸኝ ስላገዝከኝ ከእነሱም ጋር እግዚአብሔር ጸጋ እንዲከፋፈል ስለረዳኸኝ ስም ይባረክ። በጌታ በኢየሱስ ስም ጸለይኩ፣ አሜን።